የጌታችን ጸሎት ጥናታችን በመጀመሪያው ክፍል ላይ ያየነው የጸሎቱ ሐረግ የሚያጠነጥነው አባታችን ሆይ በሰማይ የምትኖር ወይም በሰማያት የምትኖር አባታችን ሆይ አንዳንድ ያቀማመጡ በተለያዩ ቅጂዎች የቀደም ተከተል ለውጥ እንደሱ ሊኖር ይችላል አለም በመሰረቱ ስለዚህ እሱ ላይ ያተኮርነው የጸሎታችን አድራሻ ወደ ማን ነው የሚጸልየው ነው ጸሎቱ አይደለም ኢየሱስ ባስተማረው በዚህ ጸሎት የጌታችን ጸሎት ወይም ጌታችን ያስተማረው ጸሎት ላይ የመጀመሪያው አድራሻውን ነው ብለናል በሰማያት የምትኖር አባታችን ሆይ በሚለው ላይ ትኩረት አድርገን ነው ሳምንት ያየነው ያው እንዳያችሁት ሁለት ጊዜ አቀርበዋለሁ ያልኩትም ባንዴ ስላቀረብ እጭቅ ያለ ነበር ሳምንት እና ዛሬ ግን የምናየው በሁለተኛው ሐረግ ላይ የተመሰረተውን ትምህርት ነው እግዚአብሔር እንደ አባታዊ ምንጭ ከሚያየው ክፍል ወደ ስምህ ይቀደስ ወደሚለው ቀጣይ ሐረግ ይሄዳል እግዚአብሔር እንደሚራራ ቸርነቱ እንደማያልቅ ፍጹም ደግና ወደር የሌለው ሰጪ የበጎነት ሁሉ ምንጭ ሆነ አባ ነው ብለናል አይደለም እንዲያው መጨረሻ ስንጨርስ ያልነው አባታችን እኮ ፈተን ካየነው አማርኛ ሃይሊ ኢንፍሌክትድ ቋንቋ ነው ብለን የለም ስለሆነ ነው እንጂ ከፈታነው አባታችን ማለት የኛ አባት ማለት ነው ብለናል ስለዚህ የኛ አባት እግዚአብሔር የኛ አባት በሰማያት የምትኖር ማለት ነው እንደሱ ያንኑ ነው ያልኩት እኮ የተለየ አላልኩም አባታችን ማለት የኛ አባት ማለት ነው ያው በመጀመሪያውም ቋንቋ በግልጽ በሱ መልክ ነው ያለው ስለዚህ እግዚአብሔር የሁሉ የበጎ ነገር ሁሉ ምንጭ ነው የበረከት ሁሉ ምንጭ ነው እግዚአብሔር የፍጹም በረከት ማለት ነው ቀጥሎ ግን ያለው ሐሳብ በቀጥታ እንደምታዩት ጸሎት ውስጥ ስምህ ይቀደስ የሚል ነው ለዚህ ነው ርዕሱን ስምህ ይቀደስ የሚለውን ይወሰድነው ስለዚህ አስቀድመን ምንባቡን እናነባለን ጸሎቱን እንለዋለን ማለት ነው እግረ መንገዳችንም ያው እንጸልየዋለን ማለት ነው ጸሎታችን እሱ ይሆናል አብረን እንጸልይ የምልበትን ራሱን ጸሎቱን እንድንለው ጋብዛችኋለሁ በማቴዎስ ወንጌል ምዕራፍ 6 ቁጥር 9 እስከ 13 ባለው ላይ ነው ትኩረት የምናደርገው እሱን እናያለን እና እንግዲህ ቃል እግዚአብሔር ሲነበብ እንቁ ምን ለሌለ ሁላችሁ ሁሌ ይሄንም ላይ እንላለሁ ያው ጸሎት ነው ደግሞ እንጸልየዋለንም ጌታችን ኢየሱስ እንደዚህ ያለ እንግዲህ እናንተስ እንዲህ ጸልዩ ብሏል በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ዛሬ ስጠን እኛም ደግሞ የበደሉንን ይቅር እንደምንል በደላችንን ይቅር በለን ከክፉም አድነን እንጂ ወደ ፈተና አታግባን መንግስት ያንተ ናትና ኃይልም ክብርም ለዘለዓለሙ አሜን አሜን እንቀመጣለን ጸሎታችን ወደ ሰማይ አባታችን ነው የሚቀርበው ብለናል ቀሪዎቹ የአቤቱታ ቃሉት እንግዲህ አማራጭ ስለሌለኝ ነው ይሄንን የምጠቀመው አቤቱታ የሚለው ሌላ ቃል አለ ግን የተሻለ የሚለው እንጠቀማለን ምርጫ አማርጠን ቀሪዎቹ ላይ በእግዚአብሔር ፊት የቀረቡ የምናቀርባቸውን ልመና ወይም ተማጽኖ ያቀርባል እሱ ነው አቤቱታ ያልኩት ፔቲሽን የሚባለው ማለት ነው ያው ፔቲሽን በጣም እንደየኮንቴክስቱ ሰፊ ነው አንድ ጉዳይ እንዲፈጸምለት የፈለገ ወገን ለምሳሌ ያን ጉዳይ በሚመለከት እስቲ ተፈራረመን ፔቲሽን እናስገባ ሲሉ ሰምታችሁ ታውቃላችሁ እንደዚህ ወደሚመለከተው አካል እናስገባ ይሄ ነገር እንዲሆንልን ብለን ይባል የለ ፔቲሽን ይባል የለም እሱን ቃሉስ እሱን ነው አቤቱታ ያልኩት እና ፔቲሽን ነው ወይ ጸሎት ውስጥ አሉ ወይ ካለናው ወደ 6 ያህል መሰረታዊ የሆኑ ልመናዎች ይቀርባሉ ጸሎት ውስጥ አሉ ተማጽኖ ስለዚህ ተማጽኖ ከሚለው ሌላ ቃል ልናወጣ እንችላለን አማርኛ ቃል አለ ምጥንታ የሚል ስለዚህ ደጋግሜ እሱን እንጠቀማለሁ ማለት ነው ከዚህ በኋላ መማጠን ማለት ነው አያችሁ መማጠንን ስም ምጥንታ እንለዋለን ስለዚህ ፔቲሽን ለሚለው ነው ምጥንታ የሚለውን የምጠቀመው መማጸን ማለት ነው ከአቤቱታ ይልቅ የተሻለ ሆኖ ስለምወስደው እሱን እንጠቀማለሁ ስለዚህ በሁለት ቀጥለን ባለ ሐረጋት ውስጥ ያሉትን ብንከፍላቸው ሁለት ክፍሎች ልናረጋቸው እንችላለን ጸሎት ውስጥ ማለት ነው በሰማያት የምትኖር አባታችን ሆይ ከሚለው የጸሎታችን አድራሻ ቀጥሎ ያሉት ልመናዎች ምጥንታዎች 6 ናቸው ስለዚህ በሁለት ብንከፍላቸው የመጀመሪያው ረድፍ ምጥንታዎች ላይ 3 እናስቀምጣለን ስምህ ይቀደስ የሚለው መንግስትህ ትምጣ የሚለውና ሶስተኛው ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን የሚለው ናቸው እሱን የመጀመሪያው ክፍል እናረጋለን ልብ በሉት ትኩረታቸው የእግዚአብሔር ስም የእግዚአብሔር መንግስትና የእግዚአብሔር ፈቃድ ላይ ነው ያሉት አይደለም እንደሱ ናቸው ሁለተኛውን ረድፍ ምጥንታዎች ደግሞ ብናይ ደግሞ 3 እናገኛለን
የዕለት እንጀራችንን ዛሬ ስጠን። የዛሬ እንጀራችንን ስጠን፣ የዕለት እንጀራችንን ዛሬ ስጠን ይላል። የበደሉንን ይቅር እንደምንል በደላችንን ምን በለን ይቅር በለን ይላል። ስለዚህ ይቅር በለን የሚል ደግሞ አለ ሁለተኛው። ሶስተኛው ወደ ፈተና አታግባን ከክፉ አድነን እንጂ። ስለዚህ ወደ ፈተና አታግባን አድነን የሚል ደግሞ ሶስተኛው ላይ አለ። ስለዚህ ስንት ሆኑ ማለት ነው? አንድ ላይ ስንወስድ 6 ናቸው። 6 መሰረታዊ የሆኑ ምጥንታዎች አሉ እዚህ ጸሎት ውስጥ ማለት ነው። ሰባተኛ አለ። ሰባተኛው ግን መደምደሚያ ነው፣ ውዳሴ አምላክ ነው፣ ዶክሶሎጂ ነው። እሱን ደግሞ ለብቻው እናያለን ማለት ነው። አንድ ላይ ከመግቢያው ከአድራሻው ጋር ስንት ሆነ ማለት ነው? 8 ይሆናል። 8 መሰረታዊ ነገሮችን ልናጠና እንችላለን ማለት ነው በዚህ ጸሎት ውስጥ። መንግስት ያንተ ናትና ኃይልም ክብርም ለዘላለሙ አሜን የሚለውን ነው መደምደሚያው ወይም ውዳሴ አምላክ ዶክሶሎጂ ነው ያልኩት። ዛሬ ስምህ ይቀደስ የሚለው ስለሆነ በእርሱ ላይ ነው የምናተኩረው። ይሄንንም ሆነ ቀሪዎቹን የመጀመሪያ ረድፍ ልመናዎች ስንመለከት የመጀመሪያ ረድፍ ልመናዎች ያልኳቸው ወይም የመጀመሪያ ረድፍ ምጥንታዎች ያልኳቸው ምን የሚለው ነው? ስምህ ይቀደስ፣ መንግስት ትምጣና ፈቃድህ ይሁን የሚለው በሰማይ እንደሆነች ፈቃድህ በምድር ትሁን የሚለው ማለት ነው። እነሱ ሶስቱ ያየን እንደሆነ ዝም ብለን ስናያቸው አዋጅ ነው የሚመስሉት አይደለም? አዋጅ እንጂ ልመና አይመስሉም ስታዩቸው በቀጥታ። እንዲያውም ከጸሎታችን አድራሻ ክፍል ጋር አንድ ላይ በመውሰድ የማየት ዝንባሌ ያለን አንዳንዴ አባታችን ሆይ በሰማይ የምትኖር ስምህ ቅዱስ ነው የሚል አርገን ነው የምንወስደው። ዝቅ ብዬ ያሳያችኋለሁ። ራሱ እሱ ቢሆን እንኳን ከአክላሜሽንነቱ አክላሜሽን ነው የሚመስለን ማለት ልክ አዋጅ ማለት ነው። የሆነ አንድ እውነታ የጸና እውነታን እውቅና ስንሰጥ የምናደርገው ነገር ማለት ነው አክላሜሽን የሚባለው። ለምሳሌ ማቅረብ ይችላል። ለምሳሌ ንጉሱ ለዘላለም ይኑር የሚል አክላሜሽን አለ። በነገስታት በሚመሩ ሀገራት ውስጥ እንደሱ አይነት አለ አይደለም? ንጉሱ ለዘላለም ይኑር፣ ለዘላለም ይንገስ ምናምን ይላሉ አይደለም? አክላሜሽን ነው እሱ። እንደሱ አይነት አይደለም፣ ተማጽኖ ነው። ግን ይሄ ለምን እንደዛ እንዳልኩ በኋላ ላይ አቀርባለሁ። የጌታችን ጸሎት ክፍል የጌታ ስም ቅዱስ እንደሆነ ማረጋገጥ ላይ ብቻ አይደለም ትኩረቱ፣ እንደሱም ነው፣ ግን ከሱም ጭምር ያልፋል። ልመና ነው የሚገርማችሁ፣ አቤቱታ ነው፣ ምጥንታ ነው፣ ልባዊ እግዚኦታ ነው፣ ተማጽኖ ነው። ልመና ከሆነ ታዲያ ምን ማለት ነው ያልን እንደሆነ በሰማይ የምትኖር አባታችን ሆይ፣ የኛ አባት በሰማይ የምትኖረው አንተ ስምህን ቅዱስ አድርገው፣ ቅዱስ እንዲሆን አድርገው ማለት ለምን እንዴ? ቅዱስ አይደለም ወይ ስሙ ነው? ግን ምን ማለት ነው እንነጋገራለን። የተቀደሰ ይሁን አቤቱ ስምህ ቅዱስ ይሁን እንደማለት ነው። ስለ እግዚአብሔር ማንነት አጠቃላይ ክብር መግለጫ አድናቆት እውቅና መሆኑ ትክክል ነው፣ ልክ ነው። ያንን ዝቅ ብለን በኋላ ላይ እናያለን። ግን አስቀድመን ይሄንን ለምን እንደዚህ እንዳልኩ ዋናውን ቁልፍ ልመና ነው ያልኩበትንም ስለምናገር ቀድሜ ግን ራሱ ስለ እግዚአብሔር ስም መጠነኛ ነገር ማለት ያስፈልጋል። ምክንያቱም ስምህ ይቀደስ ነው የሚለው እና ስለዚህ የመጀመሪያው ነጥብ በዛሬው ትምህርት ማነሳው ስለ ስም እግዚአብሔር ነው፣ ስለ እግዚአብሔር ስም። ስለዚህ የእግዚአብሔር ስም ጥቂት ነገር ማሳየት አለብኝ። ስለምንድን ነው ይሄን ማድረግ ያላችሁ እንደሆነ ማንኛውም የሚታይ የማይታይ ግዙፍም ረቂቅም የሆነ ነገር ተለይቶ የሚታወቅበት የሚጠራበት ስም አለው። መቼም እንደምናውቀው ስም ሲባል አለም ረቂቅም ነገር ስም አለው። አሁን ለምሳሌ ነፃነት ስም ነው አይደል? የሰው ስም ማለት ሳይሆን አሁን ነፃነት የሚለው ወይ ሐሳብ ረቂቁ ሐሳብ ማለት ነው። ነፃነት የሚባለውን ትረስ ፍትህ እንዳስሰዋለን እናየዋለን። ረቂቅ ነገር ነው ግን ስም አለ፣ ስም ነው። ያ ስም ተሰጥቶታል። ግዙፍ ነገርም ስም አለው። ሰዎች ስም አላቸው አይደለም? አሁን የምንኖርበት ከተማ ስም አለው አይደል? እዚህ የምንጠቀምባቸው እቃዎች ስም አለው። የሚታይ የማይታይ ረቂቁም ግዙፉም ስም አለው። እና ስም በዕብራይስጥ አሁን በተለይ እግዚአብሔር ከሚጠራባቸው ስሞች ሶስቱ ላይ ብቻ አተኩርና ከሶስቱ ደግሞ በተለይ አንዱ ላይ አተኩርና ስምን በሚመለከት የእግዚአብሔርን ስም በሚመለከት አንዳንድ ሐሳቦች አነሳለሁ። ለጥናታችን የሚያግዙንን ብቻ አነሳለሁ ማለት ነው። ምክንያቱም ስለ ስም እግዚአብሔር ብዙ ነገር ስንነጋገር መክረም ስለሚቻል የእግዚአብሔርን ስሞች ብቻ እያነሳም ብዙ ነገር መማር ስለምንችል ማለት ነው። ግን እኔ እንደሱ አይደለም ማረገው። ጥቂቱን አነሳና እነሱንም የማነሳበት ምክንያት ዛሬ ስምህ ይቀደስ ለሚለው ሐሳብ ከዛ የምናገኘው ምንጭ ስላለ ነው። ስለዚህ እስቲ በመጽሐፍ ቅዱሳችን ከተጻፈባቸው ቋንቋዎች መሃል በዕብራይስጥና በግሪክ ለእግዚአብሔር የዋሉ ስሞች አሉ። የመጀመሪያው ኤል የሚለው ነው።
ኤሎሂም የሚልም እናገኛለን። ኤሎአህ፣ ኤላህ በሚልም እናገኛለን። ከተረጎምነው ይሄን ስም ኃያል አምላክ፣ አንደኛ ፊተኛ የሆነ ጌታ ወይም መሪ ልዑል ማለት ነው። በአንዳንድ ቅርጹ ኤሊም በሚልበት ጊዜም ጥቅም ላይ ውሎ ያውቃል። ኤሊም በሚልም ጥቅም ላይ ውሏል እግረ መንገዱን። በአራማይክ ደግሞ በተለይም ደግሞ በግጥሞች ለምሳሌ ኢዮብ ላይ ኤላህ የሚለው ስም ይሄ ሆኖ ግን ኤል ሆኖ በተለየ ቅርጹ ማለት ነው። ወይም ኤሎአህ በሚለው ትርጉሙ ማነው ቅርጹ ታይቷል። በብዙ ሴማዊ ቋንቋዎች ውስጥ ይገኛል ይሄ ቃል። ቃሉ ፈጣሪነትን፣ ገዢነትን፣ የሁሉ የበላይነትን፣ ከሁሉ የላቀ መሆንን፣ ፈራጅነትን ስለሚያመለክት የፈጣሪ አምላክ አጠቃላይ የመጠሪያ ስም፣ አጠቃላይ ያልኩት ጀነሪክ ማለት ነው። ጀነሪክ የሆነ ስም ሆኖ አገልግሏል ማለት ነው። ይሄ ኤል ወይም ኤሎሂም ባጭሩ፣ ሌሎቹም ቅርጾቹ እንደተጠበቁ ሆነው ማለት ነው። ከዚህ የተነሳ ጥንታውያን አረማውያን ሳይቀሩ አማልክቶቻቸውን ኤል ወይም ኤሎሂም ብለው ጠርተዋል። አምላክ አማልክት ለማለት በዚህ ተጠቅመዋል። ጀነሪክ ስለሆነ ማለት ነው ስሙ አምላክ ማለትን ስለሚያሳይ፣ ኃያል ገዢ፣ የሁሉ የበላይ የሚልን ስለሚያሳይ እንደሱ አድርገው ጠርተዋል። በዕብራይስጡ መጽሐፍ ቅዱሳችን ግን ኤል እና ወይም ደግሞ ኤሎሂም የሚለው በአማርኛ መጽሐፍ ቅዱሳችን በአብዛኛው እግዚአብሔር ወይም አምላክ ተብሎ ነው የተተረጎመው። ምክንያቱም አሁን የአማርኛ እየሰበኩ ያለው በአማርኛ ስለሆነ ነው እሱን ያልኩት። እንደሱ በሚለው ተተርጉሟል። ብዙ ቋንቋዎች ደግሞ መጽሐፍ ቅዱስን ሲተረጉሙ በሌሎች ስያሜ ተርጉመዋል ይሄንን ቃል ማለት ነው። ስለዚህ ጀነሪክ ስለ አምላክ ማለት ነው ብያለሁ። ይሄ ስም ከሌሎች ስሞች ጋር ተዛርፎም የሚገኝበት ጊዜ አለ። ለምሳሌ ዳንኤል አይደለም ምን ማለት ትርጉም አለው? ዳንኤል፣ ኤልያስ አይደል እንደሱ አይደለም? ወይም ደግሞ ሳሙኤል፣ ኤልሻዳይ። አሁን እነዚህ ለሰዎች ከኤልሻዳይ በቀር ለሰዎች የተሰጡ ስሞች ናቸው። ለክስተቶች ለሁኔታው ተጠርቶ ያውቃል። ኤልሮኢ የሚል ለምሳሌ አይደለም ያው ሜኝናዬ ስትል ኤልሻዳይ ሁሉን የሚችል አምላክ ለማለት እንደሱ ሆኗል። ሳሙኤል እግዚአብሔር ሰማ ለማለት እንደሱ አይነት ለማለት ነው። ስለዚህ ስሙ ከሌሎች ጋር ተዛርፎም ጥቅም ላይ ይውላል ማለት ነው። ተዛርፎ የሚለው እንግዲህ በቋንቋ ውስጥ ያለ ቃል ነው። እሺ የተጠቀምኩት ኮንስትራክት ሲሆን ማለት ነው። ተዛርፎ አንዳንዴ ተጫፍሮ ይባላል። በነገራችን ላይ እንደሱ ተዛንቆ ይባላል። በቋንቋ ውስጥ ያለ ነገር ነው። የቋንቋ ተማሪዎች ታውቃላችሁ። ያው እኔ የቋንቋ ተማሪ ስለሆንኩ ቋንቋ ተምሬያለሁ። ቋንቋን ግን በከፍተኛ ትምህርት ደረጃ አይደለም የተማርኩት። ያው ሲያስተምሩ የተማርኩት ማለት ነውና አነባለሁ። እንደሱ ነው። እሺ እንደሱ ለማለት ነው። ለማንኛውም ኤሎሂም የኤል ወይም የኤሎሃ ብዙ ቁጥር መሆኑ ግልጽ ነው። እዚህ ጋር ነው አንድ ነገር እንግዲህ ታዲያ ለእግዚአብሔር ለመጽሐፍ ቅዱሳዊው እግዚአብሔር ለሕያው አምላክ ለእውነተኛው ሕያው አምላክ ኤሎሂም ጥቅም ላይ በኋላ ጊዜ ብዙ ቁጥር አይደለም ወይ እንዴት እንዲህ ሊሆን ቻለ ለሚለው ቀጥታ ይሄ ነው የመጨረሻው የምንለው መልስ የለም። ግን ከሚቀርቡት ምላሾች ዋነኛው የእግዚአብሔርን ንጉሳዊ ግርማዊነት ለመግለጽ ነው። ወይም ምን ይባላል? የግርማዊ ብዝሃነት ይባላል። የሱን ግርማዊ ብዝሃነት ለመግለጽ እንደ ንጉሰ ነገስታዊ ታላቅ ገዢ ስለሚታይ ግርማዊ ብዝሃነቱን ለማሳየት ነው የሚሉ አሉ። ግርማዊ ብዝሃነት ማለት አንድ ንጉሰ ነገስት ከሁሉ በላይ መሆኑን ለማሳየት ግርማዊ ብዝሃነት ይጠቀማል። እሳቸው እነርሱ ወይም እኛ ይላሉን አይነት ማለት ነው። እንደሱ ነው የሚሉ አሉ። ሌሎች ደግሞ ከአዲስ ኪዳናዊ ወይም ከአጠቃላዩ የመጽሐፍ ቅዱስ አብርሆት ተነስተው መገለጥ ተነስተው ምናልባት የእግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክን እውነታ የሚያሳይ ፍንጭ ቢሆንስ የሚሉ ደግሞ አሉ። እሱ ብቻ ለማንኛውም ለእግዚአብሔር ግን ይሄ ስም ውሎ እናገኘዋለን። ራሱኛ በአማርኛችን እግዚአብሔር የሚልም ቃል ተጠቅመናል አይደለም? እንግዲህ ታዲያ እሱስ ምን ማለት ነው ሊሆን ስለሚችል እሱን ልናገር። እሱ የመጽሐፍ ቅዱሱ መጀመሪያ በተጻፈበት ቋንቋ ሳይሆን በትርጉሙ ያገኘነው ስለሆነ እሱ ላይ ትንሽ ብናገር ጥሩ ነው። እግዚአብሔር የሚለው ስያሜ እንዲሁ ከሁለት ቃላት መዛነቅ የተገኘ ነው። እግዚእ እና ብሔር የሚለው ነው። እንግዲህ እግዚእ የሚለውን ከተረጎምነው ጌታ ማለት ነው፣ ገዢ አስተዳዳሪ ማለት ነው። ብሔር ልበሉ ብሔር በአውዳዊ ትርጓሜው ሲወሰድ ዓለሙ በሞላ ሰማይና ምድር መላው ዓለም ላዩም ታቹም የሆነው የአንድ አምላክ ግዛት በአጠቃላይን የሚያመለክት ነው ብሔር የሚለው በዚህኛው። ምክንያቱም ኮንቴክስቹዋል ነው ማለት ነው። ብሔር የተለያየ ነገር ሊያመለክት ይችላል። ብሔር የአንድ ቋንቋ ተናጋሪ ማህበረሰብን ሊያሳይ ይችላል። ብሔር ሀገርን፣ አንድ ሀገራዊ ህዝብን ሊያመለክት ይችላል።
ኔሽን የሚባለው ማለት እንደሱ ሊያመለክት ይችላል። ግን በዚህ ትርጉሙ ዓለሙ በሞላ ሰማይና ምድር በሞላ መላው ዓለም ሁሉ ላዩም ታቹም የአንዱ አምላክ ግዛት የሆነው በሙሉ የሚያሳይ ነው። ስለዚህ ከዚህ ከሁለቱ ከጥምረቱ የተዋቀረው ስም ታዲያ ምን ማለት ነው? እግዚአብሔር ካልን የአጽናፈ ዓለሙ ጌታ ማለት ነው። የመላ ዓለሙ ሁሉ ገዢ፣ የዓለሙ በሞላ ማለትም የሰማይም የምድሩም ሁሉ አስተዳዳሪ ብቸኛ አምላክ ለማለት ነው። አንዳንድ ያው የቃላትን እንትን በደንብ ተንትነው የሚናገሩ ሰዎች በተለያየ መንገድ ሊያቀርቡ ይችላሉ። አንዳንድ ሰዎች ለምሳሌ እንዲህ ሲሉ ተምረናል ባደግንበት ትውፊት። ለምሳሌ እግዚአብሔር ይሄ በዋናነት የሚታወቀው ነው፣ ግን አብ እና ሄር ነው የሚሉም ደግሞ ሰምቻለሁ። የመጨረሻ ፋይናል ይሄ ነው ልላችሁ አልችልም። ምክንያቱም እኔ ግዕዝን በሙሉ በሙሉ መጠነቅቅ ሰው አይደለም፣ የተወሰነ ብረዳም ማለት ነው። ስለዚህ በዛ ላይ ሊቅ እንደሆነ ሰው ልነግራችሁ አልችልም፣ ግን ይሄን ተምረናል። አብና ሄር፣ ጌታ፣ አብ አባት እና ሄር አጽናኝ ስለሆነ ሩህ ስለሆነ መንፈስ ቅዱስን የሚያሳይ ነው። ስለዚህ የአብ ወልድ መንፈስ ቅዱስ የአምላካዊ ስም ነው የሚሉም አሉ። እንግዲህ ለማንኛውም መጽሐፍ ቅዱሳችን በአማርኛ መጽሐፍ ቅዱሳችን የምናገኘው እግዚአብሔር የሚለውን ቃል የተካውን ያሁን ስለ ዕብራይስጡ ቃል ስም እየተናገሩ ስለሆነ አንደኛው የቱን ነው? ኤሎሂም የሚለውን ነው ብያለሁ። ሁለተኛው የዕብራይስጥ ስም ለእግዚአብሔር የዋለው ስም አዶን ነው፣ ጌታ ማለት ነው። በአማርኛ መጽሐፍ ቅዱሳችን ጌታ ተብሎ ነው የተረጎመው። ይሄም ኮንቴክስቹዋል እንደየቀረበበት እና አንዳንዴ አዶናይ ትሉ አዶን ማለት የመጀመሪያ መደብ ተናጋሪ ሲጠራ ነው አዶንን አዶናይ የሚለው ጌታዬ ማለት ነው። አዶኒ ማለት የኔ ጌታ ማለት ነው አዶኒ ማለት። ስለዚህ እስከሱ ነው አዶናይ በልሳናችን ሸርተት ስናረገው በአማርኛ አዶኒን ነው አዶናይ ያልነው። ስለዚህ አዶን ነው ግን ስሙ አዶን ጌታ እሱ ነው። አራተኛ ነው ግን ሶስተኛ ላርግና ወደ ከግሪኩ ምክንያቱም ዕብራይስጡ ሳልጨርስ ስለሄድኩ ሶስተኛው ላይ ስለሆነ የበለጠ ማተኩረው አራተኛው እንዱ ልንገራችሁ። በአዲስ ኪዳን ግሪክ የእግዚአብሔር ስም ሆኖ በስፋት የምናገኘው ቴዎስ የሚለውን ቃል ነው። ቴዎስ ሁሉ ቅድም ያልኩት የሁሉን የሚገዛ ኃያል ልዑል ከሁሉ የላቀ ምጡቅ አምላክን የሚያመለክት ነው። ያው ቃል ደግሞ ቴዎስ በተለያየ ኮንቴክስት ውስጥ ደግሞ የአረማውያንን አማልክትም ደግሞ ለመግለጥ ጥቅም ላይ ውሎ ያቃል ማለት ነው። ያ እንዳገባቡ ነው ማለት ነው። ለእግዚአብሔርም ለሕያው እውነተኛው ጌታም ያ ቃል አምላክ ለማለት ማለት ነው ጥቅም ላይ ውሏል ቴዎስ። እንግዲህ አራተኛው ግን የምመለሰው ሶስተኛው ወደ ነበረው ነው። እሱም ያህዌ የሚለው ነው። በአማርኛ መጽሐፍ ቅዱሳችን እግዚአብሔር ተብሎ የተተረጎመው ሌላው ስም ይሄ ስም ነው። ስለዚህ ስም ትንሽ ሰፋ አድርጎ ማየት ተገቢ ነው። ለምን ይሄኛውን ተነጋግረን ለበኋላው ለምን ስም ይቀደስ ለሚለው የሚያግዘን ነገር ስለምናገኝ ከዚህ ለዚህ ደግሞ የምናተኩረው አንድ ምንባብ ላይ ብቻ ነው። እሱም ሙሴ በሚነደው ቁጥቋጦ እግዚአብሔር በተገለጠለት ጊዜ የሆነውን ነው። ይሄ የእግዚአብሔር የቃል ኪዳን ስሙን በሚመለከት በተለያዩ ትርጓሜዎች ውስጥ የመጽሐፍ ቅዱስ ትርጓሜዎች ውስጥ በተለያየ ስም ተተርጉሞ ነው የምናገኘው። በአማርኛችንም ቢሆን ተተርጉሞ ነው የምናገኘው። እግዚአብሔር በሚል ተተርጉሞ ነው የምናገኘው። ግን ያ ስም የእግዚአብሔር የራሱ ስም ነው፣ ፐርሰናል ኔም ነው። አራት ሆሄያት ይታያቸዋል። እቺም ሆሄ ነች፣ እሺ ፊደል ነች። ዮድ ትባላለች፣ እቺኛዋ ሄ ትባላለች፣ እቺ ቫቭ ወይም ዋው ትባላለች። ቭ ድምጽ አላት ብለው የሚቀበሉ አሉ። ው ነው ድምጿ የሚሉ አሉ በቋንቋው ባለቤቶች። እና እዚህ ጋር ደግሞ ማናለች እንደገና ተመልሳ እዚህ ያለች ሄ ማለት ነው። በአራት ሆሄያት በእነዚህ አራት ፊደላት ነው ስሙ በቃ ይሄ ነው የእግዚአብሔር የቃል ኪዳን ስሙ ሲጻፍ ይሄ ነው። ይሄንኑ ደግሞ በሌላ መልክ ባሳያችሁ ስሙን ማለት ሳይሆን ይሄ ስም በጣም ትልቅ ቁርኝት አለው ተብሎ የሚታመንበት ግስ ደግሞ ይሄ ነው። ሄና ሄ አሉ አይደለም፣ መሃል ላይ ደግሞ ይወዳለች ሃያህ ማለት ነው። ቨርብ ቱ ቢ ነው ይሄ በግሱ ቨርብ ቱ ቢ ነው፣ የመሆን ግስ ማለት ነው አይደለም። ቨርብ ቱ ቢ በእንግሊዝኛው ምን የምንለው ማለት ነው? ቢ ራሱን ጨምሮ ቢንግ ቢን፣ ከዛ አም ኢዝ አር ወዝ
were ናቸው እነዚህ ስምንቱ አይደሉም verb to beዎች ማለት ነው ነኝ የሚለው አይደለም ነው አይደለ ነበረ ነበረች ነበሩ እንደሱ ምንለው አይነት ማለት ነው አይነት ወይም ከሆነ ጋራ ደግሞ የተያያዘ ነው የኛ በጣም በአማርኛው በጣም ገራቢ ነው ሆነና ነው አብረው ነው ያሉት ስለዚህ ሆነ ሆኑ ሆንን እንለለም ይሆናል ሆኗል እንደዚህ ምንላቸው ማለት የመሆን ግስ ነው ከሱ ጋር የተያያዘ ነው ለምን እንዳልኩ እናገራለሁ በኋላ ነው እናገኘው ሲተረጎሙ ምን ሆነ በአማርኛችን እንዳልኳቸው እግዚአብሔር ተብሎ ነው የተረጎመው አዲሱ መደበኛ ትርጉም ኤሎሂምም እግዚአብሔር ተብሎ ተተርጉሟል ብያለሁ አይደለም በአንዳንድ ቦታዎች ብዙ ቦታ አምላክ ቢልም እግዚአብሔር ነው የሚለው ለምሳሌ ዘፍጥረት 1:1 እግዚአብሔር በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ ይላል አይደለም ብሬሺት ባራ ኤሎሂም ነው የሚለው ብሬሺት ባራ ኤሎሂም ኤታ ሸማይም ኤታ አሬዝ እግዚአብሔር በመጀመሪያ ቢል ኤሎሂም ነው ኤሎሂምም ግን እግዚአብሔር ብለን የተረጎመው ያ ይሄም መምላቸው የቃል ኪዳን ስሙ የተተረጎመው እግዚአብሔር ተብሎ ነው ስለዚህ አዲሱ መደበኛ ትርጉም አንባቢዎችን ለማገዝ ፈልጎ አንድ ነገር አድርጓል ይሄ የቃል ኪዳን ስሙ በዋለበት ቦታ ከሆነ እግዚአብሔር ያለው እግዚአብሔር ይልና ነገር ግን የሆያት አጣጣሉን ዘንበል ያረጋዋል ኢታላይስ ያረጋዋል ማለት ነው ዘንበል ትንሽ ጋደም ያሉ የሚመስሉ ፊደሎች የሉም በሱ ይሆናል ልክ እሱን ስታዩ የትኛውም የብሉይ ኪዳን መጽሐፍ ስታነቡ ኢሳይያስ ላይ ብታዩት ያ ማለት ምን ማለት ነው የሚለውን ትረዳላችሁ ማለት ነው የመጀመሪያዎቹን አምስቱን የሙሴ መጽሐፍት እስኪጨርስ ድረስ ግን በግርጌ በቅንፍ ስሞቹን አስቀምጧል እግዚአብሔር ብሎም በተለየ በፓወር ግስ 3 ነው በሚባለው የፊደል አጣጣል ይጠቀምና በቅንፍ ግን ኤሎሂም ይላል እንደቆም ሆኖ ጋደል ባለ ፊደል ያለው ደግሞ በቅንፉ ያህዌ የሚል አስቀምጧል አዲሱ መደበኛ ትርጉም መጽሐፋችሁን ስታዩ ታገኛላችሁ አንባቢዎችን ለማገዝ በዚህ መልክ ረድቷል እሱ እንግሊዝኛው ደግሞ ያደረገው ይሄ ቃል ኪዳን ስሙ በዋለበት ቦታ ሁሉ ሲተረጉም LORD ሎርድ የሚል ይጽፍና ግን ሁሉንም ካፒታላይዝ ያደርጋቸዋል ወይም በትልልቆቹ ሆሄያት ይጽፋቸዋል ማለት ነው አግኝታችሁኛል ዝም ብሎ አንድ ካፒታል የመጀመሪያውን ብቻ አድርጎ ስሞል ሌተር አይጠቀምም በአብዛኛዎቹ ለምሳሌ በኒው ሪቫይዝድ ስታንዳርድ ቨርዥን NRSV ኒው አሜሪካን ባይብል NAB ኒው ኢንተርናሽናል ቨርዥን NIV በESV ማን ነው በእንግሊሽ ስታንዳርድ ቨርዥን እና በኒው አሜሪካን ስታንዳርድ ባይብል NASB NJPSን ጨምሮ ሌሎችም ላይ አሉ እኔ ያያዩዋቸው ላይ በእነዚህ ላይ በፊደላተ ርዕሳን ቅድም እንዳልኩት በካፒታል ሌተርስ ይጠቀማል ጌታ ወይም ሎርድ ያው ጌታ ማለት ነው እንደሱ ብሎ ተርጉሟል እና ብዙዎቹ የእንግሊዝኛ ቅጂዎች ጥንታዊውን የአይሁድ ማህበረሰብ መለኮታዊውን ስም በይፋ ከመጥራት የመታቀብ ትውፊትን በአክብሮት ለመጠበቅ ነው ይሄ የተደረገው ለምን እንደሆነ እሱ እናገራለሁ ማለት ለምንድነው እንዲህ ሆነው ያለን እንደሆነ ይሄ የቃል ኪዳን እግዚአብሔር ቃል ኪዳን ስም ለስሙ ከፍተኛ የሆነ አክብሮት ከመስጠት የተነሳ የመጽሐፍ ቅዱስና የቃል ኪዳኑ ቀዳሚ ባላደራ የነበረው ህዝብ መጥራት አቆመ ፕሮናውንስ ማድረግ አቆመ አያነበው አይጠራው በአደባባይ ይሄን አይናገርም አይልም ይሄ ማለት ምንባቡ ላይ ግን ምንባቡ ላይ አለ ንባቡ በሚነበብ ጊዜ ታዲያ እንዴት ይሆናል የሚል ጥያቄ ሊነሳ ይችላል እሱ ጋር ሲደርስ በሌላ ስም ይተካል በስም በምን አዶናይ ብላችሁ ነው የምታነቡት ለምሳሌ ሽማ ይሄ ስማ የሚለው የለም ስማ እስራኤል ዘዳግም 6:4 ላይ ሽማ ኢዝራኤል አዶናይ ኤሎሄኑ አዶናይ ኤሃድ ነው የሚለው አዶን ልብ ግን የሚለው ግን አዶናይ የሚለው ቦታ ያለው ግን ይሄ ነው እንጂ አዶናይ የሚለው ንባብ አይደለም ንባቡ ይሄ ነው ያለው ይሄ ቃል ኪዳን ስሙ ንባብ አለ ሲያነቡት ግን ጮክ ብሎ በሚያነብ ጊዜ አዶናይ ብሎ ነው የሚያነበው እዛ ቦታ ሲደርስ ግን ሁለት ጊዜ አሁን ያልኩት ላይ ያለው ስም ይሄ ቃል ኪዳን ስሙ ነው ለምን አሁን ይሄ ነው ጥያቄ ወይም ደግሞ በአንዳንድ ደግሞ ቱፊ በአንዳንድ ትራዲሽን ላይ ደግሞ በአይሁዳዊ ትራዲሽን ላይ እዛ ቦታ ሲደርስ ስሙ ማለት the name ስለዚህ ሚል የዕብራይስጥ ቃል አለ ሃሼም የሚል ስለዚህ ምን ይላል ማለት ሽማ ኢዝራኤል ሃሼም ኤሎሄኑ ሃሼም ኤሃድ ይላል ማለት ነው
ግን የሚለው ስለዚህ ይሄንን ወይ ሃሼም በሚል ወይ አዶናይ በሚል ጮክ ተብሎ ሲነበብ እንደሱ ነው የሚነበበው። የትኛውም ገጽ ላይ ያለው የዚህ የቃል ኪዳን ስሙ ጋር ሲደርስ ሲያነብ ያን ነው የሚያነበው። አንደኛው ጥልቅ ከሆነ ልባዊ አክብሮት ሬቨረንስ የመነጨ ነው። ይሄን ስም በዚህ መልክ እንዲሆን እንዲጠር ነው በአደባባይ መጥራትን በይፋ ጮሆ መጥራትን ወይም ፕሮናውንስ ማድረግ የተተወው ማለት ነው። አንድ ይሄን ያዙ። ሁለተኛው በዘጸአት 27 ላይ የእግዚአብሔርን ስም በከንቱ አትጥራ፣ እግዚአብሔር ስሙን በከንቱ የሚጠራውን ከበደል ምን አይለውም አነጽ የሚል ትእዛዝ አለ። ስለዚህ አንድ እስራኤላዊ የት ቦታ ነው በከንቱ ልጠራው የምችለው እና ማልችለው የሚለው ነገር ምን ያደርገዋል? ያሳስበዋል። ስለዚህ በከንቱ በመጥራት በስሙ ላይ በደል እንዳልፈጽም ብሎ ምን ማለት መረጠ ማለት ነው? ተወ ማለት ነው። አንዱ ምክንያት እሱ ሊሆን ይችላል። ዛሬም ቢሆን እንዳልኩት የሕዝበ እስራኤል ወይም በየትኛውም በጸና የጁዳይዝም መስመር ውስጥ ያሉ ወገኖች በዕብራይስጥ መጽሐፍ ቅዱሳቸው ጮክ ብለው በሚያነቡ ጊዜ ይህን ስም ለማንበብ አይደፍሩ፣ ያልፉታል። ያንን ትውፊት ከማክበር የተነሳ ብዙ ቅጂዎች ትራንስሌሽኖች ሲቀዱ ምን አረጉት ማለት ነው? ስሙን ቀጥታ ከመጽሐፍ ማለት ከመጥራት ምን አረጉ? በሌላ ተኩ። ኤልኦአርዲን ሲተካ እንግሊዝኛው ያን ሬቨረንስ ለመጠበቅ ብሎ ነው ያረገው። የነበረው ቋንቋው ያለውን አንድ አማራጭ ነው የተጠቀመው ማለት ነው። ታዲያ ምን ሆነ ነው አሁን ጥያቄው? ይሄ ዕብራይስጥ በቋንቋው ጠባይ ኮንሶናንት እንጂ ቫውል የለውም፣ ወይም ተነባቢ እንጂ አናባቢ አይጠቀምም። የለውም፣ በቃ አናባቢ የሌለው ቋንቋ ነው። አናባቢ የሌላቸው ሆሄያት እንዴት ሊነበቡ እንደሚቻል የሚታወቀው በምንድን ነው? በኮንቴክስቱና ከአንዱ ወደ አንዱ በተላለፈ ስርዓት ነው። ይሄ ስም እንዴት እንደሚነበብ ፕሮናውንስ ተደርጎ በዘመናት ሂደት ውስጥ ኦብስኪውር ሆኖ ሲቀር ያለው አማራጭ አሁን ይሄንን ብናቅም ኮንሶናንቱን ግን እንዴት እንደሚነበብ ምን መሆን አንችልም፣ እርግጠኛ መሆን አንችልም። ታዲያ ቅድም ያህዌ ያላልክም ወይ የሚል ጥያቄ ሊቀርብልኝ ይችላል። ያህዌ የሚለውንም የምንለው የአዶናይን ቫውሎች አነባበብ ቫውሎች ለዚህ በመስጠት ነው እንጂ ማንም እርግጠኛ ሆኖ የመጨረሻው አነባበብ ይሄ ነው ሊል አይችልም። የበለጠ ቅርብ የሚሆነው ያህዌ ነው የሚል ሐሳብ አለ። እንግዲህ አሁን በብሉይ ኪዳንን በሚያጠኑ ወገኖች በኦልድ ቴስታመንት ስኮላርሺፕ ውስጥ የሚገኙ ወገኖች ለቃል ኪዳን ስሙ አናባቢ በመስጠት ያህዌ ብሎ መጥራት የተለመደ ቢሆንም ለጥንታዊው ቅድም ላልኩት ስሙን ላለመጥራት በአደባባይ ላለው ትውፊት አክብሮት ከመስጠት የተነሳ ግን ሌሎች ምን ይመርጣሉ? ለምሳሌ በእንግሊዝኛ ሲጽፉ YHWH የሚል ይጽፋሉ በብሎክ ሌተር ዝም ብለው ያንን ለማሳየት ማለት ነው። ለአንባቢያቸው በቃ አርገው ያልፋሉ ማለት ነው። እንዴት ማለት ነው? ብንጽፍ በአማርኛ ይህውህ ብለን እንደምንጽፈው ማለት ነው። ወይም ደግሞ በግዕዙ ይባል ካላችሁ ደግሞ የሃወሃ ብለን ነው የምንጽፈው እንደማለት ነው። እንደሱ ሆነ። ጨርሶ ትርጉሙን ብቻ ከመጠቀም በዕብራይስጥ ትክክለኛው የእግዚአብሔር ስም እንዲታወቅ እንዲነበብ ጮክ ብሎ እንዲጠራ እግዚአብሔር ይፈልጋል። ይህንን ጠብቆ ለማቆየት ሲባል በተነባቢዎቹ ሆሄያት ማኖር ተገቢ ነው። ያንን ማሳየት ተገቢ ነው። ለምን? እየተገለጠ ያለው የመጽሐፍ ቅዱስ አምላክ ስም እንጂ መጠሪያ ማዕረግ አይደለም። በነገራችን ላይ በተለይ እንግሊዝኛው ሎርድ የሚያሳየው ታይትልን ነው እንጂ ስም አይደለም። በነገራችን ላይ ሎርድ ታይትል ነው፣ ግን ሌላ አማራጭ ስለሌላቸው ያረጉት ይመስለኛል። እንደዚህ አይነት የትርጉም ውሳኔ በስተጀርባ ያለው ዓላማ ክቡር ነው እና ቴትራግራማተር የምንላቸው እነዚህ ናቸው። እነዚህ አራቱ ሆሄያት የእግዚአብሔርን ስም የሚያሳዩ ቴትራግራማተር አራቱ ሆሄያት ናቸው። ስለዚህ ጌታ ብለን ወይም በሌላ ተቀባይ ቋንቋ በሚኖሩ አማራጭ ስሞች ስንተረጉም አንባቢው በምንጭ ቋንቋው ምን እንደተባለ እንዳያጣ ቅድም እንዳልኳችሁ ለምሳሌ እንደ አዲሱ መደበኛ ትርጉም አይነት አጋዥ የሆነ ሐሳብ ይሰጣሉ ማለት ነው። በድጋሚ የምለው ነገር ከሌሎች ቋንቋዎች እና በተለይም ደግሞ በእንግሊዝኛ የቃል ኪዳን ስሙ ሎርድ የሚል ተተርጉሞ ሲገኝ አንባቢ ቃሉን ከአንዱ አምላክ ስም ይልቅ አርእስት ወይም ማዕረግ አድርጎ እንዳይረድ እንደዛ ብቻ እንዳያስብ ነው ያን ለማገዝ ይሰጣል ያልኩት። ኦኬ ይሄን ያህል ካልኩ በቂ ነው። ስለዚህ ምክንያቱም ዘፍጥረት ዘጸአት 3 ላይ ይሄን ስለምናገኝ ነው ይሄንን መንደርደሪያ ያነሳሁት። ስም በጣም ወሳኝ የማንነት ገላጭ ነው። በጥንታዊ ቅርብ ምስራቅ እስራኤልም ቢሆን የነበረችበት ዓለም ማለት ነው አንሺየንት ኒር ኢስተርን ወርልድ የሚባለው በጥንታዊ ቅርብ ምስራቅ ዓለም ውስጥ ያሉ ስሞች ብዙውን ጊዜ የተሰያሚውን ስም ወይም አካል አስፈላጊ ነው የሚባል
ባህሪ ምንድን በለው ባህሪ የጽሬት ይሄ ካራክተር ኳሊቲ የሚባል የለም ያሳያል። ያ ስም ማንነቱን ይገልጣል። በቃ ወይም በተሰየመው ሰው ልደት ዙሪያ ሊሆን ይችላል የወጣው ያ ስም ለሰው ለግለሰብ ከሆነ ወይም በጊዜው በተፈጠሩ ክስተቶች ላይ የሚያተኩር ሊሆን ይችላል ወይም የሚያመለክቱት የሆነ መልእክት ተሸካሚ ሊሆን ይችላል። አንዳንዴ የነቢያቱን ስም አይታችሁ ከሆነ ከአገልግሎታቸው ጋር ተመሳሳይ ነው። ኤልያስ እግዚአብሔር አምላክ ነው ማለት ነው። የሁለቱ የእግዚአብሔር ስም ተቀናጅቶ ኤልና ቅድም ያለው ይሄ ያ አንድ ላይ ተዛንቀው የተፈጠረ ኤልያስ ያው ብሎ አይደለም ኤልያሁ እሱን ማለት ነው። ኤልያስ እግዚአብሔር አምላክ ነው። እሱ በተነሳበት ዘመን አገልግሎቱ እውነተኛው ያው አምላክ አንድ ብቻ ነው። ወደ አሕዛብ አማልክት ኮብልላለች እስራኤል። እውነተኛው ግን አንድ ነው። አምላክ አንድ ነው። እግዚአብሔር ነው አምላክ ከሚለው አገልግሎቱ ጋር በጽኑ የተቆራኘ ነው፣ የተያያዘ ነው ከስማቸው ጋር። የኢሳይያስ ከሁለቱ ልጆቹ አንዱ ይሆናል ተብሎ የሚታመነው አንዱ ሰው ለምሳሌ አንዱ ልጅ ስሙ መሐር-ሻላል ሐሽባዝ ነው። ምርኮ ፈጠነ፣ ብዝበዛ ቸኮለ ነው ስሙ ራሱ ሲጠራ ማለት ነው። የቀድሞ እኛን ተርጉሞታል። አዲሱ መደበኛ ትርጉም እንዳላ ቆይቶታልና አንዳንዶች ምክንያቱም ስሙ ነው መሐር-ሻላል ሐሽባዝ ነው እንግዲህ ለምሳ ሲጠራ እንደሱ ይባል እንደሆነ ብላችሁ ብትሉ ግን ምንድነው አያችሁ ምርኮ ማለት የሚመጣው ቁጣ የቃል ኪዳን ቅጣት በይሁዳ ላይ ሲወርድ በሚመጣ ጊዜ ምርኮ በምርኮ ይሆናል፣ ይማረካል፣ ይበዘበዛል ይሁዳ ህዝቡ ይሄን ምክንያቱም እኔና ልጆቼ በጽዮን ከሚኖረው ከሰራዊት ጌታ ከእግዚአብሔር ዘንድ ለእስራኤል ምንድነን ብሏል? ምልክትና ተአምራት ስማቸው ሳይቀር ማለት ነው። እሱ ኢሳይያስ ነው። እግዚአብሔር ያድናል ነው። አንደኛው ልጁ የሪያሹብ ነው። ትሩፉ ይድናል ነው። ምንም እንኳን ምርኮ በምርኮ ብዙ መከራና የሚመጣ ቢሆንም ግን ትሩፋኑ መዳናቸው አይቀርም። ትሩፋን ይድናል፣ ቅሬታው ይድናል፣ the remnants ይድናሉ። ይሄ ደግሞ ምን ያሳይ? በዚህ ሁሉ ውስጥ ያህዌ ያዳኝ ነው። አባትየው እንደሱ እኛ በቃ እንዲህ ተሸክመን ነው የምንዞረው ይላል በመካከለ በህዝቡ መሃል እና ስም ትርጉም አለው ለማለት ነው። ወይም ያ ስሙ የተሰጠው ሰው በህብረተሰቡ ወይም ደግሞ በሰፊው ዓለም እንዴት ባለ ሁኔታ ወደፊት እንደሚሰማራ ተስፋ እንደተደረገበት ወይም ምን እንደታሰበለት ሐሳብ ያቀብላል። ይሄን ያህል ካልኩ ታዲያ ዘጸአት ምዕራፍ 3 ምን ይላል? አሁን ወደዛ ልሰዳችሁ። ከቁጥር 10 ጀምሮ ባነብ መርጣ ሁሉንም ባነብ ደስ ይለኝ ነበር ከቁጥር 1 ጀምሮ ግን ጊዜን ለመቆጠብ ከቁጥር 10 ጀምሮ ያለውና ያለው አሁንም ና ሕዝቤን የእስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን ልካለሁ ይለዋል እግዚአብሔር ሙሴን። ሙሴም እግዚአብሔርን ወደ ፈርዖን የሚሄድ የእስራኤልንም ልጆች ከግብጽ ማወጣ እኔ ማን ነኝ ይላል። እኔ ማን ነኝ አለው። በጣም ደስ የሚለው እግዚአብሔር እዚህ ምንባብ ውስጥ ሙሴ ማን እንደሆነ አይደለም የሚያስረዳው። ምክንያቱም ከፈርዖን ጋራ ግብ ገጥሞ ነፃ ለማውጣት በሙሴ ጉልበትና ብልሃት ወይ ጥበብ አይደለም የሚላከው። ስለዚህ እኔ ማን ነኝ አለ እግዚአብሔር። የሚመልሰው ሙሴ ማን እንደሆነ ሳይሆን ራሱ እግዚአብሔር ማን እንደሆነ ነው። ቁጥር 12 እርሱም በእውነት እኔ ካንተ ጋር ሆናለሁ፣ እኔም እንደላኩህ ምልክት ይህ ነው። ሕዝቡን ከግብጽ ባወጣህ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ አለ። ሙሴም እግዚአብሔርን እነሆ እኔ ወደ እስራኤል ልጆች በመጣሁ ጊዜ የአባቶቻችሁ አምላክ ወደ እናንተ ላከኝ ባልሁ ጊዜ ስሙስ ማን ነው ባሉኝ ጊዜ ምን እላቸዋለሁ? ለምንድን ነው ሙሴ ይሄን የሚጠይቀው? የአባቶቻችሁ አምላክ ላከኝ የሚለው ከፍ ብሎ ያላነበብኩት ክፍል ውስጥ በምንባቡ ላይ አለ። የአባቶቻችሁ አምላክ ነኝ ብሎታል እግዚአብሔር። ስለዚህ ማን ነው የአባቶቻችን አምላክ ባሉኝ ስሙ ማይባላል ብል ምን እላቸዋለሁ? ቁጥር 14 እግዚአብሔርም ሙሴን ያለና የሚኖር እኔ ነኝ አለው። እንዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ አለው። እግዚአብሔርም ደግሞ ሙሴን አለው ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ። ይህ ለዘላለሙ ስሜ ነው፣ እስከ ልጅ ልጅ ድረስ መታሰቢያ ይህ ነው አለ እግዚአብሔር። በጣም ድንቅ የመገለጥ ቦታ ስፍራ እና ሁነት የመለኮታዊ ስም መገለጥ የመለኮታዊው አምላክ መገለጥ ምንባቡ በተለያዩ የትርጉም ማዕዘናት ቢታይ የሚነግረን የስም እግዚአብሔርን መገለጥ ነው። የእግዚአብሔርን ስም ነው። ስያሜው ይሄ ስም ቅድም እንዳልኳችሁ ሆነ ነው ካልኳችሁ ጋር የተያያዘ ነው። የመሆኑ ግስ ጋር በጥብቅ የተቆራኘ ነው ይሄ ስም። ስለዚህ ምንድነው እያለው ያለው ነው? አሁን ለሙሴ ምን እያለው ነው? አንደኛ ይሄ ስም እግዚአብሔር የሰጠ ቃል ኪዳን ስሙ
ያህዌ የሚያሳየው ምንድነው? ካንተ ጋር ሆናለሁ ከናንተ ጋር ሆናለሁ የሚል ነው የሚያሳየው። ምክንያቱም ቁጥር 11 ላይ ሙሴ የእስራኤል ልጆች ከግብጽ እንዲያወጣ እግዚአብሔር ለሰጠው ታላቅ ትእዛዝ ተልእኮ የመጀመሪያውን ጥያቄ ያቀረበ ወደ ፈርዖን የሚሄድ እኔ ማንነኝ እኔ? አያችሁ የብቃት ማነስ ጥያቄ ነው። ምን አለኝ እኔ? ምን ብዬ ነው ታላቁ ፈርዖን ታላቁ ጋር የሚሄደው? የጥንታዊው ቅርብ ምስራቅ በዛ ወቅት ዓለም ልዕለ ኃያል ማለት ግብጽ ነው። የዛ ሀገር ንጉስ ፈርዖን ነው። እሱ በባርነት የያዘው ህዝበ እስራኤል አለ። ህዝበ እስራኤልን ልቀቅ፣ ለያህዌ ልንገዛ እንሂድ፣ ህዝቤን ልቀቅ። በጣም እኮ ማን ነው ጊዜ በኋላ ያለውን ትዝ ይላችኋል። ማን አንተ ማን ነህ? እግዚአብሔር ማን ነው አለ። እግዚአብሔርን አላቅም ህዝቡንም አልለቅም አለ። ሙሴ እኮ ማንንም አልነበረም፣ ወይም ደግሞ ሙሴ ምንም ነው በፈርዖን ፊት ሲታይ እና እንዲያውም በወቅቱ ሙሴ የግብጽ ቤተ መንግስትን የከዳ ኮብላይ ነው። መጻተኛ ነፍሱን ለማዳን በምድያም የሸሸ ባይተዋር ወደ ባዕድ ሀገር የተሰደደ ደካማ በግ ጠባቂ እረኛ ወደ ፈርዖን እኔ ማን ነኝ? እግዚአብሔር ቁጥር 12 ላይ መልስ ይሰጠዋል። ምንድነው የሚለው? በእውነት እኔ ካንተ ጋር ሆናለሁ አለ። መልሱ ይሄ ነው። እኔ ማን ነኝ ለሚለው ፈርዖን ጋር ለመሄድ ነፃው እኔ ማን ነኝ? ወደ ፈርዖን ሄድ ዘንድ እኔ ካንተ ጋር ሆናለሁ። ያህዌ ከሙሴ ጋር መገኘቱ ነው በቂው እውነታ። በሙሴ ፊት ለተደቀነ የሰው ልጅ ለማድረግ ለሚከብደው ነገር እግዚአብሔር ከበቂ በላይ ነው። እኔ ካንተ ጋር ሆናለሁ፣ ምንም ሌላ አያስፈልግም፣ እኔ ካንተ ጋር ሆናለሁ። ኪኤህየህ ኢማክ ካንተ ጋር ሆን ኤህየህ ሃያህ ሚል ቃል ቅድም አልነገርኳችሁ? ሃያህ ከሚለው ቨርብ ቱ ቢ ኤህየህ እሆናለሁ። ስሙ ደግሞ ምንድነው ብለናል ቅድም? ያህዌ። ቢያንስ እሱን ትራዲሽን እንውሰድና ከስሙ ጋር ካንተ ጋር ሆናለሁ። አንድ ያዙ። አብሮ መሆን ካንተ ጋር ሆናለሁ የሚለው ከክፍሉ እንውሰድ። ሁለተኛው የምሆነውን ነው የምሆነው አለው። ደግሞ ከጠቀመ በእንግሊዝኛው I will be whom I will be ወይም ደግሞ I will be who I will be ማለት ነው። ሙሴ የእግዚአብሔርን ስም ጠየቀ። እነሆ ሄጄ ለእስራኤል ልጆች የአባቶቻችሁ አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ባሉ ጊዜ ምን እላቸዋለሁ አለው። ቅድም እንዳልኩት ስሞች ትርጉም አላቸው ብለያለሁ አይደለም? የእግዚአብሔር ስም ስለራሱ የሆነ ነገር የሚገልጥ መሆን አለበት አይደለም? መቼም ምንድነው ታዲያ እያለ ያለው? ህዝቡ የዚህን አምላክ ማንነት መጠየቃቸው አይቀርም። ሄዶ ነፃ ሊያወጣችሁ ወደ አንተ ልኮኛል ብሎ ለህዝቡ ይናገራል ሙሴ። እና ጠብቋል፣ የሚጠብቀውን ነገር አብቋል። ይጠይቁኛል፣ ማን ነው ይሉኛል። ህዝቡ የዚህን አምላክ መገለጥ እንደሚጠይቁት ገብቶታል ሙሴ። ምን ማለት ነው ታዲያ? ምንድነው የገባው? እንዴት ሊረዳቸው እንደሚችል ማወቅ ይፈልጋሉ። ሊያምኑት ይችላሉ፣ ሊታመኑበት ይችላሉ። ሙሴ መጥቶ አሁን የሚሰብካቸው የሚነግራቸው አምላክ እሱን ለመከተል ብለው በግብፃውያን አለቆቻቸው ላይ ቢያምፁ እነሱን ለማዳን የሚያስፈልገው ኃይል አለው። ስለዚህ ስሙ ያንን ያመለክታል። ወይም ደግሞ ስሙ ስለዚህ ሙሴ መጥቶ ስለሚነግራቸው አምላክ ስለ አባቶቻቸው ስለ አብርሃም ስለ ይስሐቅ ስለ ያዕቆብ አምላክ ምን ይገልጣል? የተናገረው ለማድረግና የዕብራውያንን ህዝብ ነፃ ለማውጣት በነበሩበት ዓለም ውስጥ ጉልበተኛና ብርቱ ኃይለኛ አስፈሪ አምባገነን ታይራንት ከነበረው ፈርዖን እጅ ለማዳን ለሙሴ ራሱን የገለጠው አምላክ በቂ ነውን? ይሄን ይመልሳል። ቁጥር 14 ላይ እግዚአብሔር ለሙሴ ያለና የሚኖር እኔ ነኝ አለው ይላል። ይሄ ከቀድሞትም መጽሐፍ ቅዱሳችንን ማነበው ነው። እንግዲህ ለእስራኤል ልጆች ያለና የሚኖር ወደ እናንተ ላከኝ ትላለህ ነው የሚለው። ሌሎች ምንባቦች ሌሎች ቅጂዎች ማየት ይኖርብናል ሐሳቡ እንዲያስረዳን። በተለይ ያው በአማርኛ ስለሆነ እየተነጋገርን ያለ ነው። መጽሐፍ ቅዱስ ካቶሊካዊ ትትም ኤማሁስ የሚባለው ቅጂ ላይ
የምኖር እኔ ነኝ ነው ያለው ይላል። እዚህ ጋር የተረጎመው የምኖር እኔ ነኝ። አሁን ምንድነው ዕብራይስጡ ምንድነው የሚለው እዛ ጋር? ኤህየህ ኤሼር ኤህየህ ነው የሚለው። ኤሼር which that who እንዳገባቡ ለፐርሰናል ሰው ሲሆን who ማለት ነው። ኤህየህ ተደግ ምንድነው ታዲያ? ኤህየህ ምንድነው? I will be ሃያህ የሚለውን የመሆን ግስ እሆናለሁ ማለት ነው። I will be who I will be ማለት ነው። ቀጥታ በእንግሊዝኛ ከተረጎመ የምሆነው እኔ የምሆነውን ነው። ወይም ደግሞ እኔኑ ሆናለሁ ማለት ነው። እኔ ያለሁና የምኖር ነኝ ይላል ደግሞ አዲሱ መደበኛ ትርጉም። እኔ ያለሁና የምኖር ነኝ ወይም የምኖር እኔ ነኝ በዛኛው ትርጓሜ። አንዳንድ የእንግሊዝኛ ቅጂዎች I am who I am በሚል ተጠቅመዋል። እኔኑ ነኝ ግን ምንድነው በሳልሳይ አንቀጽ ወይም ደግሞ በፊውቸር ነው የቀረበው። እሆናለሁ በሚለው ስለቀረበ ነው ቅድም ያልኩትን እኔኑ ነው የምሆነው የሚለውን በሚለው የተረጎምኩት። በቁጥር 12 ላይ ታዲያ ምን ተብሎ ነበር? እዛ እኮ ካንተ ጋር እሆናለሁ ብሎታል። ካንተ ጋር የሚሆነው ማን ነው? ሁሉ ጊዜ እሱ ነው የሚሆነውን የሚሆነው ራሱ ነው የሚሆነው የማይለወጠው ዘላለማዊ ቃዋሚ እኔ ነኝ ባይ ህልው የሆነው ጌታ አምላክ ራሱን ለመግለጥ ሌላ የማያስፈልገው በራሱ ብቻ ያለ ኑባሬ እግዚአብሔር ነው። የምሆነውን የምሆን እኔ ካንተ ጋር ሆናለሁ እያለው ነው። ካንተ ጋር የምሆነው ማን ነኝ? ያለሁና የነበርሁት ነኝ ማለቱ ነው። በሌላ አባባል ብንለው በዘላለማዊ እውነታ ብቸኛ ነባሪ እግዚአብሔር ብቻ ነው። መጀመሪያ መጨረሻ የሌለው የሁሉ የመሆን የመገኘት ሰበብ እግዚአብሔር ብቻ ነው። እሱ ግን ሰበብ አልባ የሆነ ሰበብ ነው ማለት ነው። እኔኑ ነኝ ሌላ በቃ ማን ላለው እንግዲህ ያሉትን ቅጂዎቻችን ስንጠቀም ያለና የሚኖር ወይም ደግሞ የምኖር እኔ ነኝ ያለውን ማለት ነው። ወይም ደግሞ እኔ ያለሁና የምኖር ነኝ ቃል በቃል ቅድም በተረጎመው ደግሞ እኔ የምሆነው እኔኑ ነው። እዚህ የተሰጠው ሌላ ግልጽ ያልሆነ ምላሽ አይመስልም ወይ የሚል ጥያቄ ሊነሳ ምን ይያለው ነው ታዲያ? እግዚአብሔር የሚሆነው ሁሉ ጊዜም ሆኖ የኖረውን ነው ማለት ነው። አይለዋወጥም። በመዞር የተደረገ ጥላ በእግዚአብሔር ዘንድ የለም። እግዚአብሔር እንደ ጥላ የሚገለባበጥ አይደለም። እሱኑ ነው በቃ እግዚአብሔር እሱኑ ነው ሆኖ የነበረውን ነው አሁን የሆነው አሁን ያለው ነው እሱ የሚሆነው አይቀያየርም። ራሱን ነው እርሱኑ ነው። በሌላ አባባል በቃ the soul is ማለት እግዚአብሔር ብቻ ነው። ብቸኛ ነው እሱ ነው እኔ ነኝ ማለት የሚችል ማለት ነው። ክብር ለስሙ ይሁን። የማይለወጥ በራሱ ብቁ ነው። ለዘላለም ለራሱ ባህሪ ታማኝ ሆኖ የሚኖር ለማለት ነው። ባውደ ጽሁፉ ደግሞ ካየን አጽንኦቱ ያህዌ የአብርሃም የይስሐቅ የያዕቆብ አምላክ ነበረ ተስፋ ሰጥቷቸዋል። ቁጥር 6 ላይ እንደገና ቁጥር 15 ላይ የነሱ አምላክ ነኝ ብሏል። እግዚአብሔር የአባቶቻችሁ አምላክ ነኝ ብሏል። ያህዌ ለሙሴ ቅድመ አያቶች ታማኝ ነበረ። ለአብርሃም ታማኝ ነበረ። እግዚአብሔር ለይስሐቅ ታማኝ ነበረ። እግዚአብሔር ለያዕቆብ ታማኝ ነበረ። ይሄው እግዚአብሔር ሁሉ ጊዜ ታማኝ እንደሚሆንላቸው ያረጋግጠለት ነው። አብሮ የመሆን ቋሚ መለኮታዊ ታማኝነት ነው ይሄ። ያህዌ ገና ለዘሮቻቸው ለእስራኤላውያን በሙሉ ያለውን የማይሻር የታማኝነት ቁርጠኝነት ነው የሚነግረው። በቁርጠኝነት ሁሌ ታማኝ ሆኖ ኪዳኑን እየጠበቀ በበጎነቱ ከነሱ ጋር ይኖራል ነው የሚለው። ይሄ ደግሞ አይዛነፍም። ለምን? ለአብርሃም በተሰጠው ኪዳን በዘፍጥረት 15 ላይ የተነገረበት እግዚአብሔር የሰጠበት የመሐላ ጫፍ ምን እንደሚመስል ታስታውሳላችሁ? በራሱ ሞት ስቃይ ያህል የተገባ ቃል ኪዳን ነው። በተከፈሉት ነገሮች መካከል አለፈ። ታስታውሳለህ? ለአብርሃም በሁለት በኩል ከፈላቸው እንስሶቹን ታስታውሳላችሁ አይደለም? ከከፈለው መሃል አብርሃም እንቅልፍ ድቅድቅ ጨለማ ሆነ። ከዛስ የሳት ፋና አለፈ። ይሄ በጥንታዊ ቅርብ ምስራቅ የቃል ኪዳን መግባት ስነ ስርዓት ውስጥ ቁልፍ ተእምርትን የፈጸመው እግዚአብሔር ምን አለ? እግዚአብሔር በተከፈለው ነገር መሃል አለፈ። ቃል ኪዳኑ ተቆረጠ፣ ካራት ተደረገ። የእግዚአብሔር ቃል ኪዳን ተቆረጠ። ቃል ኪዳን ቆረጠ ነው የሚባለው ራሱ አባባሉ።
ቃል ኪዳን አቆመ፣ ቃል ኪዳን መሰረተ፣ ቃል ኪዳን ገባ ብለን እኛ የምንጠቀምባቸው ቃላት ኪዳን ተካየደ ምንለውን ወይም ደግሞ ስታብሊሽ ተደረገ በዛኛው ቋንቋ የሚባለውን ካራት አረገ ነው። ካራት ቀጥታ ከተረጎመ ነው ቆረጠ ማለት ነው። ደግሞ ለሁለት ተረከከ ሰነጠቀ ማለት ነው። ምናልባት ቃል ኪዳን ሲገቡ ከሚከፈለው እንስሳ ለሁለት ከሚከፈለው የመጣ ሊሆን ይችላል። ከፍለው ሲያልፉ ቃል ኪዳኑ ይፋ ሆነ፣ ታወጀ፣ መሐላ ተደረገበት። በሚገባው መልክ እግዚአብሔር በዘፍጥረት 15 ቃሉን እንደሚጠብቅ ኪዳኑን እንደሚያጸና እንዲገባው አለፈ። እግዚአብሔር በትምህርት በምሳሌ አለፈ። ምን ማለት ነው? የእግዚአብሔር ቃል ኪዳን መሻር ማለት የእግዚአብሔር መሞት ማለት ነው። የእግዚአብሔር ቃል የሚታጠፈው እግዚአብሔር ከሞተ ብቻ ነው። እግዚአብሔር ኢመዋቲ ነው። በሚገባው መልክ በዛ ያህል የተሰጠ ቃል ኪዳን ነው። የዛ የአባቶቻችሁ የአብርሃም የይስሐቅ ያዕቆብ አምላክ እኔ ከናንተ ጋር ሆናለሁ። አንድ ቅድም ቁጥር 12 ላይ እንዳየኑ እዚህ እንዳየኑ ደግሞ ያኔ ደግሞ እኔኑ ነኝ አለው። ለዘላለምም እንዲሁ ይሆናል። ይሄ ቁልፍ ነጥብ ከስሙ ጋር በተያያዘ ማየት አለብን። ሌላ አንድ ልናገርና ሄዳለሁ። ብዙ የመጽሐፍ ቅዱስ አጥኚዎች ግን አትሊስት ፕሮፕ የሚባለውን እና ሌሎችም ከሱ ጋር ያሉ ምሁራን ስም አምላክን በሚመለከት በዚህ ክፍል ሙሴ የፈለገውን ሁሉ ተሰጥቶታል ወይ የጠየቀውን ሁሉ የሚል ያነሳና አልተሰጠውም ነው የሚሉት። በዚህ ቦታ ላይ ሉዓላዊ ፈቃደኛ አለመሆን ታይቷል ነው የሚለው። በቃ እግዚአብሔር ይሄ ሶቨረን ሪፊውዛል ማለት ነው። የፈለገውን ሰጥቶታል፣ ግን ደግሞ የፈለገውን ሙሉ አይደለም የሰጠው፣ ደግሞ አመስጥሮበታል፣ ሰውሮበታል፣ ኦብስኪውር ሆኗል። በጣም የሚገርም ነገር ነው። ይሄንን አጤነዋል እነዚህ። ይሄም ሆን ተብሎ የተደበቀ የተሰወረ ነው። በእግዚአብሔር መልስ ውስጥ ሆን ተብሎ ግልጽ አልተደረገም። ለምን? ወይም ደግሞ በሌላ አባባል ልናገረው ወይም ግልጽ ለማድረግ ስሙ የገለጠውን ያህል መሰወርንም የያዘ ነው። ስሙን ነገረው። ስሙ ደግሞ ከምን ጋር የተያዘ ነው? አንድ አብሮ መሆንን የሚያሳይ ነው። ደግሞ ምን ብሎታል? እንደገና ብለናል። እኔኑ ነው የምሆነው ነው ያለው። በቃ ስሙ ይሄ ነው። የእግዚአብሔር ስም የቃል ኪዳን ስሙ ይሄ ነው። የነገረው ስም ይሄ ነው። እግዚአብሔር ለሙሴ ዛፉን ወይም ደግሞ ምንድነው ቁጥቋጦ አይደለም ቁጥቋጦውን የማያቃጥል የእሳት ነበልባል ሆኖ በታየበት ክፍተት ላይ ተገለጠለት። ገና ሲቀርብ ምን አለው? ቅዱስ ነው ይሄ የቆምክበት ቦታ፣ ጫማህን አውልቅ አለው። አይቱ እግዚአብሔር የተገለጠበት ቦታ ስም ቅዱስ። ከዛ ስሙን ሰጠው። እንዳትረሱ በኋላ ላይ ስምህ ምን ቢል ነው የምንለው? ይቀደስ አይደል የምንለው? የተገለጠበት የተቀደሰ ነው። እግዚአብሔር በቅድስናው ታወቀ፣ ተገለጠ ማለት ነው። ልዩ በኋላ ላይ ቅዱስ የሚለው እናነሳለን። ቶሎ ዘልዬ እንዳልገባበት እግዚአብሔር ያኔ በታየበት ክስተት ታዲያ ከዚህ ጋር ይያዛሉ። ያው እሳት ሚስጥራዊ ነው። በተምሳሌታዊ ያቀራረቡ ጠቃሚ ነው፣ ደግሞም አደገኛ ነው። ሊሸከሙት የማይቻል ነው። እሳትን የሚያንጽ ነው፣ የሚያነጻ ነው፣ የሚያንጸባርቅ ነው። ይሄ በብሉይ ኪዳን በተለይ ለመለኮታዊ ክስተቶች ታዋቂ ምልክት ሆኖ ነው ያገለገለ ነው። ስለዚህ ነው በእሳት የተገለጠው። ግን አይቃጠልም ነበር። በጣም ሚስጥራዊ ነው። መገለጡ በራሱ ተገልጦለታል፣ ደግሞ ስቲል ሚስጥር ነው። ይህ ትርጓሜ ታዲያ በጥንታዊ ቅርብ ምስራቅ ውስጥ የአማልክትን ስም መያዝ በደንብ አሁን ስሙ። ለምንድነው ኦብስኪውር ያደረገው ሙሉ ለሙሉ ያልገለጠለት ካል በጥንታዊ ቅርብ ምስራቅ በዙሪያቸው ባሉ አህዛብ ዘንድ በእስራኤል በነበሩት ሁሉ የአማልክትን ስም ማወቅ፣ መያዝ፣ መቆጣጠር ማለት በዛ አምላክ ላይ ስልጣንን ማግኘት ተደርጎ ይወሰድ ነበር። ስለዚህ የአማልክቶቻቸውን ስም እየተጠቀሙ አንድ ሰው የራሱን ፍላጎቶችና አጀንዳዎች ለማስፈጸም ያረጋል ማለት ነው። በጣም የሚገርም ነገር ነው። አስማታዊ ችሎታ እንዲኖረው ያደርገዋል ብለው ያምኑ ነበር። መጽሐፍ ቅዱሳዊውን አምላክ ግን እንደዚያ ማድረግ አትችልም ነው። አይቻልም። በዘጸአት ምዕራፍ 20 ቁጥር 7 ላይ በዘዳግም ምዕራፍ 5 ቁጥር 11 ላይ ከ10ቱ ትእዛዛት ሶስተኛው ላይ በከፊል የተከለከለው ይህ አይነቱ አስማታዊ ዘዴ ነው። የእግዚአብሔርን ስም በከንቱ ምን አትበል አትጥራ ማለት you can't manipulate him። በሆነ ዘዴ ስሙን አይደል እንደሱ እንዳታስብ፣ እንዳትሞክረው፣ እንዳታደርገው። ስለዚህ እግዚአብሔር ሙሉ ስሙን አልገለጠለትም ማለት ነው።
እና ለሙሴና ለእስራኤላውያን በቂ የሚሆነው የሆነ መሆኑን የሚያጎላ መልኩ ከፊል ምላሽ ብቻ ነው የሚሰጠው። ይሄንን የበለጠ ለማጉላት ሁለት ቦታ ታስታውሳላችሁ። አንደኛው ዘፍጥረት ምዕራፍ 32 በአባታቸው በያዕቆብ የሆነ ቁጥር 26-29 ያለውን ታሪክ አንቡት። በመሳፍንት መጽሐፍ ምዕራፍ 13 ከቁጥር 5-18 ያ መስፍን የጠየቀው ጥያቄ ታስታውሳላችሁ። ያዕቆብ ምንድነው ያለው? ማነህ አለው። ትዝ ይላችኋል? ማነህ አለው። ይታገላድሮ ማነህ። ያዕቆብ ምን አይነት ሰው ነበረ? አይውሽ ጊዜ ኖሮ ብለ ህይወቱ ምን ሲያደርግ ነው የኖረው? ሲታገል የኖረ ሰው ነው። በጣም ብልህ ነው፣ ዘዴኛ ነው። ማንም ፊቱ ቆሞ የቀረ የለም። ሁሉንም ጧ እያደረገ ነው ሄደው። ከማህፀን የጀመረ ስሙ ሳይቀር ያዕቆብ የተባለ ተረከዝ ያዥ አሰናካይ ተብሎ ስሙ ዝም ብሎ ያን ተሸክሞ ነው እኮ የወጣው። ጉብ ብሎ ማህፀን ሲታገሉ ነበረ። ህዝብ ከህዝብ እየታገለ ነው ብሏል ራሱ ለእናትየዋ ሲነገር አይደለም እንዴ? ታጋይ ነው፣ በጣም ታጋይ ሰው ነው። ከወጣስ በኋላ ሲታገል ነበረ። እንደምንም ብሎ ኤሳውን እንዴት አድርጎ በወጥ ዱብ እንዳደረገው ታውቃላችሁ። አንድ ቀን ትራቤ ምናምን ሲል ብኩርና አለ ትሸጣለህ። ያ ደግሞ ያው የሆነ ነፈለል ነገር ስለሆነ ይቅርታ ልሰድበው ፈልጌ አይደለም። ምክንያቱም አንድ ጽሑፍ ሳነብ ንዝህላል የሚል ስለሱ ተጠቅሞ ስላየው ነው። ንዝህላል ስለሆነ መዘዝ ብዙ ክፉ መዘዝ የሚያስከትል ነገር መሆኑን ሳያቅ እንዲያውም አዲሱ መደበኛ ትርጉም በግርጌ ማስታወሻው ምን ብሎታል ስለ ኤሳው? ከሆድ የላቁ ፋይዳዎች እንዳሉ ያልተረዳው ኤሳው ይላል። ከሆድ የላቁ ፋይዳዎች እንዳሉ ያልተረዳው እኔ ልሞት ነኝ፣ ብኩርናዬ ለምኔ ናት አለ። ትሸጣለህ? በቃ ከዛሬ ጀምሮ ስጃለሁ ትበላለህ። ከዛስ እናቱን እንዲያረጋው እንድትወደው ያው ታውቃላችሁ። የበለጠ ጓዳ ውስጥ ምናምን ስለሚሰራ የበለጠ በቃ ከኢሳው የበለጠ ትወደዋለች። ከዛስ አባቱን አይነ ስውር ነው፣ በሽምግልና ሄዶ አታሎ ሄደ። ምን ያላረጋዋል? ብን ብሎ ሄደ። የእግዚአብሔር ቃል ኪዳን ጠባቂ ቻልነቱ ምርጫው ይገርመኛል። ሄዶ ታግሎ ሲታገል ኖረ። እርግጥ መጀመሪያ ላይ ዋጋውን ሰጥቶት ነበር አጎቱ ላባ። ትልቋን አስገባለት፣ እሱ ትንሿን ለ7 ዓመት ሌላ 7 ዓመት በደንብ አድርጎ መጨረሻ ደሞዜን ለዋወጥከው ለምን እስከ ዛሬ በቃ ለራሴ ለምን በቤቴ ልስራ ምናምን አርግ ያው ሸመልመሌ ምናምን እያረገ በጎችም ምንም አፈራ፣ ሀብት ይዞ መጣ። ያቦጋ ግን ሲደርስ ሁሉን አሻገረ። ባለ 2 ክፍል ሰራዊት ነው። አንድ በትር ይዞ የወጣ ሰው ተባረኩ ብሎ ሲያየው ግን ምንም ለካ እንዲሁ ነው ሲታገል ሲፍጨረጨር ነው የኖረው እንጂ ምንም። የሰው ሁሉ ድካም ለሆዱ ነው፣ ነፍሱ ግን አትጠግብም ይላል መክብብ። ተፍጨርጭሮ ግን የዛን ቀን አሻገረና ለብቻው በወንዙ ቀረ። በዛ ሌሊት አንድ ሰው ይታገለው ነበር። ከዛስ ታገለ፣ ተፍጨረጨረ። እንዳላሸነፈውም ባየ ጊዜ ይላል ያው መቼም ስትራክ ቢያደርገው ምን ያው ግን እስቲ በሁኔታው በተገለጠበት ሁኔታ ያዕቆብ ሊረታ አልቻለም ነው ሐሳቡ። እንዳላሸነፈው የሚያየ ማለት ያዕቆብ አሸነፈ እኮ አይደለም። አሸንፎት ማን ሊታገለው የነበረውን እንዴት ሆኖ ግን ምን አላለም? ሊሸነፍ አልቻለም። በእጅ አላለም፣ እሺ አላለም፣ አልተረታም። ግን ምንድነው የሚለው? ሲታገል ነው። ተፍጨጭ ድንቋን ቦታ ልንገራችሁ። ከዛስ ምን አለ ይላል? ሹሉዳውን ሲነካለት ሌላ ለሚያስፈልግ ሹሉዳውን ሲል ደነዘዘና ያው ሂዱና አንብቡት። እስከዛሬ ያስተዋላችሁትም አይታችሁታል። ምንድነው የሚለው? ቀጥሎ የሚታገለው ምን አለው ያዕቆብን ይላል? ሊነጋ አቀላልቷልና ልቀቀኝ አለው ይላል። በትግሉ ጊዜ አይደለም ያለው፣ ከደነዘዘ በኋላ ነው ያለው። አሁን ያዕቆብ ሲደነዝዝ ምን ሆኗል? ይታገላል እንዴ? ወድቋል እኮ። ግን ምን አለ? ካልባረከኝ አልለቅህም። ይሄኛው ግን የምን ትግል አይደለም፣ የጉልበት ሳይሆን የት ነው ያለው? ወድቆ የተዘረረው አልለቅም አለ። በዛ ስፍራም ባረከው ይላል። ያው ያኔ ነው ምን አለ? ስምህ ማን ነው? ከዛ እግዚአብሔር ምን አለው? ለምን ጠይቃለህ? አለቀ። የዛ መስፍን ቤተሰቦች ስምህ ማን ነው ይህ በሆነ ግን ምናምን ሲሉ ስሜ ድንቅ ነውና የጌታ መልአክ ብሎ እዛ ክፍሉ በጣም ፋሲኔት ያደርጋል። ምክንያቱም የእግዚአብሔር መልአክ ቀጥሎ ደግሞ እግዚአብሔር እንደዚህ ስለሚል ማለት ነው።
ቴዎፈኒ ነው ተብሎ ስለሚታመን በብዙ የቅዱሳት መጻሕፍቶች ለዛ ነው እሱን የምናገረው ደፍሬ። ከዛስ ስሜ ድንቅ ነውና ለምን ትጠይቃለህ አለው። ስሜ ድንቅ ነው በቃ። እና ያህዌ በተመሰቃቀለው ሁኔታ ውስጥ ለእስራኤል ተገልጦ እኔ ከናንተ ጋር ነኝ አለ። ሙሴም እግዚአብሔርን እኔ ወደ እስራኤል ልጆች ሄጄ አባቶቻቸው አምላክ ወደ እናንተ ላከኝ ባልኩ ጊዜ ስሙ ማን ነው ቢሉ ምን እላቸዋለሁ ለሚለው የጠየቁት ስለ ስሙ ምንነት አይደለም ነብያለሁ፣ የስሙን ትርጉም ፋይዳ ነው የሚፈልጉት። ያ ስም ምንድነው ለኛ ያለው ሲግኒፊካንስ ማለት ነው ምንድነው ብለው ነው የጠየቁት የሚጠይቁት። የዚህ አምላክ ስም ስለዚህ አምላክ ምን ያመለክታል ነው። ያው ቅድም እንዳልኳችሁ በጥንታዊ ቅርብ ምስራቅ የአማልክቱ ስሞች ብዙውን ጊዜ የአማልክቱ የተለየ ባህሪ የሚባለው ነው የሚነግሯቸው። ስለዚህ ጥያቄው አምላክ ይሄው አምላክ የአብርሃም የይስሐቅ ያዕቆብ አምላክ የሆነውና አሁን ራሱን ለሙሴ የገለጠው እግዚአብሔር ኃያሏን ግብጽን በማሸነፍ ትልቅ ይሆንልናል፣ ነፃ ያወጣናል። እንደ አምላክ አምሳል ይታይ የነበረው ፈርዖን በነገራችን ላይ በራሱ ሴሚ ጋድ ነው፣ ኳሲ ዴይቲ ማለት ነው። እንደሱ አይነት ነው የሚታየው የነበረው። እንዲያውም አሞን ሬ የሚባለው ከአማልክቶቻቸው መሃል በጣም ትልቁ የሚባለው ሱፕሪም ጋድ የሚባለው ምልክት አምባሳደር ፈርዖን ነው። ስለዚህ እሱን ያሸንፈዋል፣ የግብፃን አማልክቶችን ያሸንፋል። ለዛ ነው በኋላ እግዚአብሔር ለሙሴና ለአሮን ሲነግር ምንድነው ያለው? በግብፃውያን አማልክት ላይ ፈርድባቸዋለሁ። በእያንዳንዱ መቅሰፍት በነገራችን ላይ የተመቱት አማልክቱ ጭምር ናቸው። ውሃው ደም ሲሆን የአባይ ጠባቂ የሚባለው አምላክ ነው የተረታው። ስለዚህ የግብፅ አማልክትን ሁሉ ድል አድርጎ ረዳት የሌላቸውን አቅመቢስ ባሪያ እስራኤላውያን ባሪያ የተደረጉትን እነሱን ከአስፈሪው ጨካኝ ኃያል ህዝብ እጅ ነፃ ያወጣቸዋል፣ ሊያድናቸው ይችላል ነው ጥያቄያቸው። ስሙ አዎ ምን ብሏል? እኔ ካንተ ጋር ሆናለሁ። በእጅ ያለችው ምንድነች? በትርና ጣላት ጣለ አንሳ ተባባው ነው። ጣላት ጣለ አንሳ በትር ሆነች። እጅን አንሳ ይኸው ክተት አውጣ ለምጽ ክተት አውጣ ደህና በቃ በዚች እጅና በዚች በትር ማለቱ ነው። እኔ ግን ካንተ ጋር ሆናለሁ። ክብር ለእግዚአብሔር ይሁን። ስሙ የባህሪው መግለጫ ነው። በዚህ ክፍል እንዳየነው በቁጥቋጦ ኩነት እግዚአብሔር ስሙን ሲገልጥ ራሱን መግለጡ ነው። ስሙ መገለጡ ራሱን መግለጡ ነው። የእግዚአብሔር ስም የባህሪው መገለጫ ነው፣ የእሱነቱ መገለጫ ነው። ስሙ ራሱን ነው የሚወክለው፣ እሱኑ ማለት ነው። ስለዚህ እግዚአብሔር ብለን ስንጠራ ስለ እርሱ ስለ ራሱ ስለ እግዚአብሔር የግል ባህሪ እያወራን ነው፣ ስለ እሱነቱ እያወራን ነው። ለባህሪው ለማንነቱ ለእርሱነቱ ለአምላክነቱ የተሰጠ ስም ነው። ስሙን ስንጠራ እሱም ማለት ነው። እንደሱ አይደለም የአንድን ሰው ስም በሰው ነው በጣም ደካማ ምሳሌ ነው በሌለበት አንስተን ልክ ያልሆነ ነገር ብናወራ። ለምሳሌ ሰለሞን እኮ ምናምን ብለው አንድ ሰው ያወራ ሰለሞን እኮ እንደዚህ ያረገ ይዋሸ እየሰበደ ያለ አንድ ሰው ቢያወራ ማለት ነው who cares ብሎ የሚያልፍ እኮ የለም። እኔ ስል ወገን አለምለው እኔ ነው በሌለውበት ምን በቃ ሁኪ አናው እንደ ምንለው አይደለም እኮ ምንለው በሌለበት የለም ሰው ያ ስም ግን ምን ያረጋው ነው ማለት ነው ሰውየውን ወክሎታል ማለት ነው። በሌለበት ስታነሱት ማለት ነው ባልቀረ። ስለዚህ ስም በህግ እንኳን ጥበቃ የሚደረግለት ለምንድን ነው ካላችሁ ሰውየውን ስለሚወክል ነው። የስም ማጥፋት ወንጀል የሚባል አለ አይደል? ያው የህግ ምናምን እንትን አዋቂውኛል ያሉትን ነው የስም ማጥፋት ምናምን ወንጀል ይሁን የፍትሃ ምን እንደሆነ አላውቅም ብቻ የስም ማጥፋት የሚሆን ሰተት አለ እንጂ ስሙ ምን ጠፋ ምን ሰውየው ምን አረኩት ስሙና አጠፋ ሰውየው ምን አትላለ እስቲ አጥፋና ሞክር። ስም ምን ስለሚል ነው ይወክላል። የእግዚአብሔር ስም ራሱ ነው ማለት ነው። ስለዚህ በዘጸአት 34 ቁጥር 5 ላይ ሙሴ እግዚአብሔርን ሲጠራ እግዚአብሔር 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 መሐሪ ሞገስ ያለው እየጸለየ ነው። እግዚአብሔር ሲል እሱን እየጸለየ ነው። መዝሙር 9 ቁጥር 10 ላይ ስምህን የሚያውቁ ሁሉ ባንተ ይታመናሉ፣ አቤቱ የሚሹህን አትተዋቸውምና። ስምህን ምን የሚሉ የሚያውቁ ምን ማለት ነው? ስምህን ያንተን ስም በዕብራይስጥ
በግሪ በአማርኛ በእንግሊዝ የሚሉ የሚያውቁ ማለት ነው። ስምህን የሚያውቁ ማለት የሚያውቁህ ማለት ነው። የሚያውቁህ ይታመኑብሃል፣ የሚሹህም ያገኙሃል። መዝሙር 20 ቁጥር 7ን ተመልከቱ። ለዚህ ነው ሲል እነዚያ በሰረገላ እነዚህም በፈረስ ይታመናሉ፣ እኛ ግን በአምላካችን በእግዚአብሔር ስም ከፍ ከፍ እንላለን ሲል በአንተ ከፍ እንላለን። ስምህ ብዙ ሺህ እንደዚህ ማንበብ ይችላል በመጽሐፍ ቅዱሳችን ማለት ነው። ስም መጠሪያ ርዕስ ወይም ማዕረግ አይደለም፣ የባህሪ መገለጫ ነው። መላውን እኔነት የሚወክል ነው። የእግዚአብሔር ስም እሱነቱን የሚወክል ነው። ስለዚህ ኢየሱስ በዮሐንስ ወንጌል ምዕራፍ 17 ቁጥር 6 ላይ እንዲህ አለ፣ ከዓለም ለሰጠኝ ሰዎች ስምህን ገለጥሁላቸው። ምን አረኩላቸው? ስምህን ገለጥሁላቸው ማለት ስምህ ማን እንደሚባል ነገርኳቸው ማለቱ ነው። ምን እያለ ነው ታዲያ ያለው? አንተን ገለጥኩህ አይደለም? በእቅፉ ያለ አንድ ልጁ እሱ ምን አረገው? ተረከው። እግዚአብሔርን ያየው አንድስ እንኳን የለም፣ በእቅፉ ያለው አንድ ልጁ ግን ተረከው። ስለ ሕይወት ቃል እናወራላችኋለን ሲልስ ዮሐንስ ምን አለ? ከመጀመሪያ የነበረውን ያየነውን የሰማ በጆሮቻችን የሰማነውን እጆቻችን የዳሰሱትን እናወራላችኋለን። ሕይወት ተገለጠ አይተንማል፣ ተገለጠ አይተንማል። ስሙ የባህሪው መገለጫ ነው። በዚህ ልጠቅል ግን ስምህ ምን ይበል ነው ያልነው? ቅድስና ይቀደሳል ያልነው? ቅድስና የክብሩ አዋጅ ነው። በስነ ፍጥረትም በአድህኖትም የእግዚአብሔር ሥራ ግቡ ክብሩ ነው። ሁሉ ጊዜ መርሳት የሌለብን እግዚአብሔር ዓለምንም ሲፈጥር ሲያድነንም ለስሙ ክብር ነው። የእግዚአብሔር ዘላለማዊ አጀንዳ ምንድነው? በሰማይና በምድር ያሉትን ሁሉ ለራሱ ምን ማድረግ ነው? በክርስቶስ ኢየሱስ ለመጠቅለል ነው። እሱ እንደ ፈጣሪ ንጉስነቱ ሁሉ በሁሉ የሚሆንበት መላለማዊ ክብር እንዲቀዳጅ ነው። በቃ ከዚህ እውነታ በላይ የላቀ ዓላማ የለውም እግዚአብሔር። ትልቁ ዓላማው ይሄ ነው። ፍጥረትም ድህነትም የተወጠነው ለዚህ ዓላማ ነው። የዚህ ዓላማው መገለጫ እንዲሆን ደግሞ በራሱ በሰራው ዓለም ውስጥ እግዚአብሔር ሰውን በመልኩና በምሳሌው ፈጠረው። በተለየ ቅርበት ከሱ ጋር ህብረት እንዲያደርግ አረገው። የመልኩ የሱ ነጸብራቅ አርጎ በምድር ላይ ሾመው፣ ገዢ ያደረገው። የእግዚአብሔር በሆነችው ምድር በእንደራሴነት ተሾመ። ሰው ለክብሩ ነው። በእግዚአብሔር ዓለም ውስጥ የዘላለሙ አምላክ እንደራሴ ሆነ። አሁን የእግዚአብሔር ክብር ስንል ምን ማለታችን ነው ካል ከቅዱስነት ጋር አው ላይ ያይዝና ልናገር። ኢሳይያስ በተመለከተው ሰማያዊ ራእይ በሱራፌል መካከል አንዱ ላንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች ይላል። ቅድስናን ከምን ጋር አያይዞ? ከክብር ጋር አያይዞ። በዚህ ኃይለ ቃል ውስጥ የእግዚአብሔር ቅድስናና የእግዚአብሔር ክብር ተዛምደዋል ማለት ነው። ስለዚህ ቅዱስ ሲሆን ክብርህን ግለጥ፣ ስምህን ቀድሰው፣ በቅድስና በክብር ይናኝ ስምህ። ምንድነው ታዲያ አሁን ከዚህ ኢንፈር የምናደርገው? ቅዱስ 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 እግዚአብሔር ምድር በክብር ተሞልታለች ምን ማለት ነው? ሰዎች ይመለከቱ ዘንድ የእግዚአብሔር የቅድስና ነጸብራቅ ምድርን ያጥለቅልቃት ማለት ነው። ይፈሩ ዘንድ፣ ያከብሩ ዘንድ፣ ይወዱ ዘንድ፣ ይገዙልህ ዘንድ፣ ያንተ እንዲሆኑልህ ክብርህ በመልአት ይምጣ፣ ቅድስና ይታወቅ። አሁንም አንድ ጥያቄ ልንሳ። ራሱ ቅዱስ ማለት ምንድነው? የተለየ ማለት ነው። በሌላ አነጋገር ከሌላው ከተለመደው ወይም ኮመን ከሆነው ከተቀረው የተለየ ማለት ነው። ልዩ ማለት ነው። በጣም የሚገርም ነገር ነው። ቅዱስ እግዚአብሔር የተለየ በሚለው ስናይ አሁን በቤተ መቅደስ ውስጥ ጭልፋ፣ ጠረጴዛ ምናምን ነበሩ አይደለም? የመሰዊያ እንደዚህ የሚባሉ እነዛ ዕቃዎች ውጪ እኮ አሉ እነሱን የሚመስል። አሁን ጭልፋ ውጪ አለ። ጭልፋ ነው በቃ። ጭልፋ ምንድነው? ኮመን ነው ማለት ርኩስ ምንም አይደለም። ጭልፋ ሁሉ ምንድነው? በቃ ኮመን መደበኛ ነገር ነው። በቃ ቁሳ ዛፍ ምንድነው? በቃ መደበኛ ነው። ግን አንድ የግራር እንጨት ተቆርጦ መጥቶ ታቦቱ ሲሰራበት ምንድነው? ቅዱስ ነው። ለእግዚአብሔር ተለየ ማለት ነው አይደለም? ጭልፋ እግዚአብሔር ቤት ውስጥ መጥቶ ሲያገለግል ምን ሆነ? የነዋየ ቅድሳት አካል ሆነ፣ የቅዱስ ዕቃዎች አካል ሆነ፣ የተለየ ማለት ነው። ታዲያ ይሄንን ከእግዚአብሔር አንፃር ቅዱስ ሰውንም ሲመርጥ ሌዋውያንን መረጠ፣ ለራሱ ለያቸው። ቅዱስ ሲል የተለየ ማለት ለእግዚአብሔር የተለየ ማለት ነው። ታዲያ ልዩ መሆን ከእግዚአብሔር ጋር እንዴት ነው የሚታየው በሚል ጥያቄ ይመጣብናል። እግዚአብሔር ቅዱስ ነው አለን። ምን ማለታችን ነው? እግዚአብሔር ወሰን የሌለው ገደብ የሌለው
ዳርቻ የሌለው አቻ የሌለው የሚመስለው የሌለው አንድዬ ልዩ ነው ማለታችን ነው። the infinite one of a kind ማለት ነው። መሳይ የለውም፣ እሱን የሚመስል የለም ማለት እግዚአብሔር እሱ in a different class ነው ያለው ማለት ነው። የምታወዳድሩት የለም፣ መሳይ የለውም። አማልክት ከሚባሉት በመላ ዓለም ውስጥ ካለው ከዚህ በጣም ሰፊ ጥልቅ ከሆነው አጽናፈ ዓለም ውስጥም ከአጽናፈ ዓለም ውጭም መሳይ የለውም። ልዩ ነው እሱ። የእግዚአብሔር ምጡቅ አምላክነትን የሚያሳይ ነው። ትራንሰንደንት ጋድነስ ማለት ነው። እሱ የማይደረስበት ልዩ ነው። ወደር የለሽ የዘላለም ልዩ ነው። ክብር ለሱ ይሁን። ከሁሉ የላቀ አንድዬ እሱ ነው። ዳርቻ አልባ ምጡቅ ነው እግዚአብሔር አምላካችን፣ ስሙ ይቀደስ። ፍጹም ዋጋ ያለው ልዩ ንዑድ ክቡር እሱ ብቻ ነው። ከዘላለም እስከ ዘላለም ድረስ በሰማይም በምድርም ከአጽናፍ አጽናፍ ድረስ ከዘላለም እስከ ዘላለም ድረስ ከገጽ ገጽ ድረስ መግለጫ ቃል የለኝም። ታላቁ የበላይነት እግዚአብሔር ብቻ ነው ማለታችን ነው። ስለዚህ ይሄ እጅግ የላቀ ዋጋ ያለው እጅግ በጣም ንጹህ የሆነ እጅግ በጣም የክብር የውበት መደምደሚያ የሆነ መለኮታዊ ንጋት የቅድስና ሁሉ ምንጭ የሆነው አምላክ መለኮታዊ ልዩነቱ ከፍጥረታት ሁሉ በላይ የገነነ ብቸኛው ባለግርማ ቅዱስ አምላክ አድርጎታል። ቅዱስ 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 እግዚአብሔር እሱ በታሪክ ሁሉ በእግዚአብሔር ስራዎች ሁሉ ባንተ ህይወት ሁሉ ባንቺ ህይወት ሁሉ በኔ ህይወት ሁሉ በነበረው ሁሉ በሚመጣው ሁሉ አሁን ባለው ሁሉ ብቸኛ ቅዱስ እሱ ብቻ ነው። ከአማልክት የተለየ ነው፣ ከክፋትም የራቀ ነው። እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ ይላል ኢሳይያስ 40:25 ላይ አጭ እተካከለው ዘንድ በማን መሳይ የለኝም። ምን ስለሆነ እሱ ቅዱሱ the holy one of Israel የእስራኤል ቅዱሱ። ስለዚህ ክብሩ ግርማው ከቅድስና መልአቱ ስለሚቀዳ ከልዩትነቱ ነበልባል ውስጥ ስለሚፈነጥቅ ክብሩ የቅድስናው ነጸብራቅ ነው። ሞዶን የጆን ፓይፐርን አገላለጽ ልጠቀም። የእግዚአብሔርን ክብር በሚመለከት በጣም ግሩም አገል ምንድነው የእግዚአብሔር ክብር ማለት ለሚለው እንዲህ ይላል። እጅግ በአማርኛ ለመተርጎም ጥረት አድርጌያለሁ። ከፈለጋችሁ እሱ በእንግሊዝኛ ያለውን ነግራችኋለሁ። The glory of God is the radiance of the intrinsic worth and beauty and greatness of his manifold perfections ነው የሚለው። እኔ ምን አልኩት? የእግዚአብሔር ክብር ማለት እጅግ በብዙ እጥፍ ድርቦች የበዙት ፍጹምነቶቹ ብዙ እጥፍ ድርብ ናቸው። ምኖቹ perfections የሱ perfections ፍጹምነቶቹ የነሱ አንጡራዊ ውድ ዋጋ የነሱ ተውህቧቸውና ታላቅነታቸው የሚፈነጥቁት የብርሃን ነጸብራቅ ማለት ነው የእግዚአብሔር ክብር ይላል። ስሙ ይቀደስ። በመጀመሪያው ረድፍ ከቀረቡት ተማጥኖች አንዱ ነው ብለን አይደለም እንማጠነዋለን። ስምህን ቅዱስ አርገው፣ ስምህ የተቀደሰ ይሁን፣ አክብረው ስምህን አግንነው፣ ስምህን አልቀው፣ ስምህ የተደነቀ ይሁን፣ በምድር ሁሉ ይታወቅ፣ የተፈራ የታፈረ ይሁን ማለት ነው። ምትስንጸልይ አይቆጭህም? በየምናምኑ እየመጡ በእግዚአብሔር ስም ሲሳለቁ ጸሎቱ ማለት ስምህን ቅዱስ አርገው። ብሌስፈመስ የሆኑ ሰዎች ሲናገሩ አልሰማችሁም? ሰው ሲጫወቱ ቲያትር ሲሰሩ እኔ አላየሁም። ሰዎች ግን ነግረውኛል። እንደዚህ የሚል ምናምን ይላሉ በየንትኑ በየሶሻል ሚዲያው በየምን እንግዲህ ወይ በቲክቶክ በምን እንደሆነ አላውቅም፣ ወይ በዩቲዩብ አሁን ሰው መጥቶ እንታገላለን እና ውረድ ምናምን ለመግለጽ እንግዲህ ሁሉ የሚከብድ ከተሳሳትኩ ይቅርታ እጠይቃለሁ እንዲህ የሚል ሰው አለ ስላሉ ማለት ነው። ያሳዝነኛል፣ እንደ ሰው በጣም ያሳዝነኛል። ለእንዲህ አይነት ነገር ተላልፎ መሰጠትን ያህል አሳዛኝ ነገር የለም። ከልቤ በጣም ያሳዝነኛል። እኔ እሱ ለምናገረው ግን አይቆጭም? ስምህ የተደነቀ ይሁን። ሲጠራ በአክብሮት ይጠራ። ሲነገር ገና አንተ ስትነሳ ስምህ ሲጠራ በእኛ መሃል ደስታ፣ ፍቅር፣ ክብር፣ ገናናነት ይታወቅ፣ ውበት ይታወቅ። የቆሎ ባልንጀራችን አይደለህም። ስምህ ይቀደስ። ልዕልና አላብሰው፣ ተፈራ፣ አክብረው። ኢየሱስ የጸለየው ትዝ ይላችኋል። ስምህን አክብረው ብሎ ጸለየ።
ከዛ ድምጽ ከሰማይ ተሰማ፣ አከበርኩት አከብረውም አለው ይላል። በመከራ ውስጥ እኮ ነው በመስቀል ያለፈ። እንግዲያው አባት ሆይ አሁን ስምህን አክብረው። በመስቀል እንኳን ሳልፍ አክብረው፣ አሁን ስምህን አከበርኩት አከብረውም አለው። ነጎድ ድምጹን ሰምተው ብዙ ሰዎች የነበሩት በዛ ደነገጡ። ይህን ስለኔ አይደለም ስለናንተ ነው አላቸው። ልዩ ዋጋ ያለው ብቸኛ ወደራቻ የሌለው ስም መሆኑን አሳውቀው። ስምህ ይቀደስ። ለእስራኤል ልጆች የተናገረውን ታውቃላችሁ አይደለም? በነቢያት መጽሐፍ በአሕዛብ መካከል ያረከሳችሁትን ስሜን እኔ እቀድሰዋለሁ አለ። የቀደሰበት አንዱ መንገድ ምን ነበረ? ፍርድ ነበረ። እግዚአብሔር ዓለሙን በፍርድ አነጻ በተለያየ መንገድ። እነሱ በባርነት አለ ያው ታውቃለህ፣ በምርኮ አለፉ። እንደማይሰራ እንደ ሌሎች አማልክት ያሳሰቡ ያስመሰሉትን በዛ አሳዛኝ ሁኔታ ውስጥ ያልፉ ምን አለ? አምላኩን ያልፈራ ያልተከተለ ቃል ኪዳኑን ያላከበረ ይህ ሕዝብ እነሆ ተባለ። ከዛስ በመመለስ ደግሞ አከበረ። ድል በመንሳት ደግሞ ስሙን ቀደሰ አከበረ። ያንተ የስምህ ወደር የለሽነት በመላው ዓለም ይናኝ። እኔና እናንተ ሳንሆን እሱ ይታወቅ። አንተ ታወቅ፣ ስምህ ይጠራ፣ ማዳንህ ይግነን ማለታችን ነው። ተወደስ ማለታችን ነው። ተቀደስ ማለታችን ነው። አባት ሆይ ስምህ ይቀደስ፣ እንደ ቅዱስነትህ ይታወቅ፣ በአክብሮት ይታይ። ወደር የለሽ ስምህን ያግንኑ ያክብሩት። ይሄን ነው በቃ ይሄንን ጠይቁ ማለት ነው ጸሎታችን ውስጥ። ሃሎውድ ቢ ቅዱስ ይሁን ስምህ። እግዚአብሔር ስንመለከት ስሙ ድንቅ እንደሆነ እናውቃለን። በዚያ ስም ስለ እርሱ ማንነት ስለ ባህሪው ፍጹምነት ብዙ ነገሮች ገልጿልና የጥንት ቅዱሳን ስለ አምላክ የምታውቁትን ሁሉ ንገሩን ብለን እንጠይቃቸው። አብርሃምን ንገረን ብዬ በጠይቀው፣ ቀዳሚ አበውን ንገሩን ብለን ብንጠይቅ፣ ስለ ስሙ የተሰዉትን ንገሩን ብንል፣ አንገቶቻቸው የተቆረጡ በመሰዊያው ስር የነበሩ የሚማጸኑትን እንኳን ለምን ብለን ብንጠይቅ ሊሉን የሚችሉት ምንድነው ትልቁ ነገር እሱማ እኔኑ ነኝ ያለው ነው ይሉናል። የወደድነው እሱን ነው፣ ይሄን ሁሉ የከፈልነው ለእርሱ ነው፣ ለስሙ ክብር ነው ይላሉ። በመከራ ውስጥ የምታልፉ ወገኖች የኢየሱስን ደግሜ ላንባው ዮሐንስ 12 ቁጥር 27 እስከ 29 አሁን ነፍሴ ታውካለች። በሕማማቱ ጊዜ ይሄን ያለው አሁን ነፍሴ ታውካለች። ቀጥሎ የሚለው እንዲህ ነው፣ ምን ስላለው ይላል። አሁን ነፍሴ ታውካለች፣ ምን ስላለው ምን እላለሁ? አባት ሆይ ከዚህ ሰዓት አድነኝ፣ ነገር ግን ስለዚህ ወደዚህ ሰዓት መጣሁ። አባት ሆይ ስምህን አክብረው። ልክ እንደተናገረ ስለዚህም አከበርሁት ደግሞም አከብረዋለሁ የሚል ድምጽ ከሰማይ መጣ። በሞቱም በትንሳኤው ስሙ ከበረ። አንድ ነገር ሳልናገር ቦታ ስለሚቆጨኝ ታዲያ በአዲስ ኪዳን ንባባት ያ የእግዚአብሔር ቃል ኪዳን ስሙ ቅድም እንዳልኩት በአዲስ ኪዳን ንባባት አናገኘው በዛ መልክ ቀጥታ ተጽፎ አይደል? ታዲያ በአዲስ በተለይ በሁለቱ ኪዳናት ዘመን ነው ይሄንን ስም የመጥራት ሁኔታ ያው እየቀረ ሄደውና ምንድነው ታዲያ በአደባባይ እግዚአብሔርን ሲጠራ ኢየሱስ በአዲስ ኪዳን የምናገኘው በምን ሲጠራው ነው የሚል ነው። ይሄ ሳምንት ወደ ተነጋገርነው ይወስደናል። ሁሉ ጊዜም እግዚአብሔርን በሚጠራ ጊዜ ኢየሱስ ምን ይል ነበር? አባቴ አባ። ያን ደግሞ እኔና እናንተ እንድንል ያን መንፈስ በልባችን ምን አደረገው ይላል? አፈሰሰው። የእግዚአብሔር ክብር የታላቁ ስሙ መቀደስ የጸሎቶች ሁሉ መሰረት ነው። ጸሎታችንን ስንመረምር ይሄን ማሰብ አለብን። ጥማቴ ምንድነው? ይሄን ርዕስ ሳቀርብ ምን እያልኩ ነው? ስሙ እንዲቀደስ ነው? የነገሮች ሁሉ የመጨረሻ ከፍታ ማንኛውም ጥያቄ
ምንም ቢሆን በዚህ መገዛትና በዚህ መስማማት ላይ መዋል አለበት። ስምህ ይቀደስ፣ እግዚአብሔር ታላቅ ይሁን። ለራስ ጥቅም የመፈለግ መንፈስ የተሰጠ ማስጠንቀቂያ ነው። ፈቃድህን፣ ምኞትህን፣ ግቦችህን፣ ህልሞችህን በስሙ ከስሙ ክብር አታስቀድም ማለት ነው ለኛ። ይልቁንም ግን ፈቃዴን፣ ህልሞቼን፣ ግቦቼን በፈቃዱ ለስሙ ክብር ያድርገው ለማለት ነው። በሰማይ ያለው አባት ህልማችሁን ለመፈጸም የሚላላክ አይደለም። ሙሴና አሮንን ትቀድሱኝ ዘንድ በእኔ አላመናችሁም፣ ተናገረው አለው። መጥተው ምንድነው ያሉት? እኔና አሮን ከዚህ አለት ውሃ እናወጣላችኋለን ይላል ሙሴ። እንደምታውቁት የኦሪጂናሊ ዕብራይስጡ በተጻፈበት ላይ ስርዓተ ነጥብ የለም። ብዙ ቅጂዎች ግን ከኮንቴክስቱ ተነስተው ጥያቄያዊ አረፍተ ነገር ነው ያደረጉት። እናወጣላችኋለን ነው ያሉት። አንዳንዶች ምን ብለዋል? አሰርቲቭ ቢሆንስ ከዚህ አለት ውሃ እናወጣላችኋለን ቢሆንስ ያሉት። ግን በጥያቄነቱ እንውሰደው። በጥያቄስ ቢሆን እነሱ ናቸው እንደሚያወጡት? እነሱ እኮ አይደሉም የሚያወጡት። ሊያውም ይሄ ከሙሴ አፍ። ያው ሙሴ ሰው ነውና አትገቡም ተባሉ። አልቀደሳችሁኝም፣ በዚህ ትቀድሱኝ ዘንድ እንዴ ያለው። ታዲያ መቀደሱ ምን ማለት ነበር? ያለውን አምኖ ተናገረው ሲባል መናገር ነበር። ከዚህ በፊት አርግ ያለውን አልነበር እንዴ ሲያረግ የኖረው? ለምን መተው? በቃ ባልኋችሁ መንገድ በመታዘዝ ልትቀድሱኝ አልፈለጋችሁም፣ አላከበራችሁኝም ማለቱ ነው። እኔና እናንተስ? ስምህ ይቀደስ።